ካህናቱ ንስሐ አባት አላቸው፣ ፓትርያርኩ ንስሐ አባት አላቸው። እያንዳንዱ ጳጳስ የራሱ ንስሐ አባት አለው። ስለበደላቸው ስለ ኃጢአታቸው እነሱ ሄደው ንስሐ ይገባሉ። ለምን ንስሐ መግባት የሚያስፈልገው? መንፈስ ቅዱስን የሰደበ ማለት በራሱ ንስሐ የማይገባ ሰው ማለት ነው። እኛን ይቅር ለማለት እኛን ለመማር የሚጓጓውን ያክል ሌላ የሚያጓጓው ነገር የለም እግዚአብሔር አምላክ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? ሰላም እግዚአብሔር ለሁላችንም በያለንበት ይብዛልን። በዛሬው ቪዲዮአችን ንስሐን በተመለከተ ሰፋ ያለ ጊዜ ወስደን በዝርዝር የምንማማር ይሆናል። በተደጋጋሚ ብዙ ወንድሞች እናቶች ንስሐ ላይ የተለያዩ ጥያቄዎችን ስለሚያነሱ እነዛን ጥያቄዎቻቸውን ለማጥራትና መልስ ለመስጠት እንዲመቸን አንዳንድ ርዕሰ ጉዳዮችን በተወሰነ መልኩ ለማንሳት እንሞክራለን ማለት ነው። ንስሐ የሚለው ቃል ስሙ በራሱ ሲተረጎም ትርጉሙ ጸጸት ማለት ነው። ለምሳሌ በትንቢተ ዮናስ ምዕራፍ 3 ላይ እግዚአብሔርኒ ነስሐ እምነዘነበበ እግዚአብሔር አምላክም በተናገረው ነገር ተጸጸተ ተብሎ ተጽፎ እናገኛለን። ስለዚህ ነስሐ የሚለው ቃል ተጸጸተ ወይም ደግሞ ንስሐ ጸጸት ተብሎ ሊተረጎም ይችላል ማለት ነው። ስለዚህ ቃሉ በቀጥታ ዝም ብለን ወደ አማርኛ ስናመጣው መጸጸትን የሚገልጥ ቃል ነው ማለት ነው ንስሐ የሚለው ቃል። በእኛ ቤተክርስቲያን ንስሐ አንድ ሰው ኃጢአተኛ በደለኛ መሆኑን አምኖ ጥፋት እንዳጠፋ ማለት ነው እንደው ዲፋይን እናድርገው ካልን ቢያንስ 3 ዋና ዋና ኤሌመንቶች ያሉትን ዴፊኒሽኖች ማስቀመጥ እንችላለን። የመጀመሪያው ኃጢአተኛ ወይም በደለኛ መሆኑን አምኖ ከዛ ተጸጽቶና ያንን ኃጢአት ጠልቶ ከዛ ደግሞ በንስሐ አባቱ ፊት ለእግዚአብሔር በመናዘዝ ከኃጢአት እስራት ለመፈታት የሚፈጽመው ምስጢር ነው ንስሐ ተብሎ የሚጠራው ምስጢር ማለት ነው። ስለዚህ የመጀመሪያው ኃጢአተኛ ወይም በደለኛ መሆንን ማመን ነው። ሁለተኛ ደግሞ ያንን ኃጢአት መጥላትና መጠየፍ ነው። ሶስተኛ ደግሞ ያንን ኃጢአት በንስሐ አባት ፊት ለእግዚአብሔር በመናዘዝ ከገባንበት የኃጢአት የበደል እስራት ለመላቀቅ ወይም ለመፈታት የምንፈጽመው ምስጢረ ንስሐ ተብሎ በቤተክርስቲያናችን ይጠራል ማለት ነው። ስለዚህ ምስጢረ ንስሐ ሰዎች ኃጢአታችንን በደላችንን ተላቀን ከእግዚአብሔር ጋር ህብረት ለማድረግና የእግዚአብሔርን ምሕረት ለማግኘት የምንፈጽመው ምስጢር ነው ማለት ነው። ሰዎች ዕለት ዕለት ለምንሰራው ኃጢአት ወይም ምልዓተ ኃጢአት ብለን ለምንጠራው ማለት ነው ዕለት ዕለት ለምንሰራው ኃጢአት ለምንፈጽመው በደል መታጠቢያችን መላቀቂያችን አማራጭ የሌለው ብቸኛው መንገድ ንስሐ ነው። ከንስሐ የተለየ ሌላ አማራጭ ያለው መንገድ ስለሌለ ማለት ነው። ከንስሐ የተለየ ልንፈጽመው የምንችለው አማራጭ ያለው መንገድ የለም። የሰዎችን ኃጢአት ይቅር ማለትና ሰዎችን ከኃጢአት እስራት መፍታት የእግዚአብሔር የብቻው የሆነ ስልጣን ነው። ከእግዚአብሔር በቀር ማንም ሰዎችን ከኃጢአታቸው ከበደላቸው ሊፈታ የሚችል ማንም የለም። ለዛም ነው ጌታችን በሚያስተምርበት ዘመን ላይ ኃጢአትህ ተሰረየችልህ፣ ኃጢአትሽ ተሰረየችልሽ እያለ ሰዎችን ኃጢአታቸውን ሲያስተሰርይላቸው አይሁድ እንዲቆጡ ያደረጋቸው አንዱ ምክንያት ምንድነው? ከእግዚአብሔር በቀር ኃጢአትን ማስተስረይ የሚችል ማን አለ? ይህ ሰውዬ ለምን ይሳደባል? ኃጢአትን አስተሰረይኩ ሲል እኮ እግዚአብሔር ነኝ እያለ ነው ምን ማለቱ ነው ብለው ነው ሲቆጡና ሲበሳጩ የነበረውና በተወሰነ መልኩ ትክክል ናቸው። ከእግዚአብሔር በቀር ኃጢአትን ማስተስረይ የሚችል ማንም ስለሌለ ማለት ነው። ነገር ግን ጌታችንም እግዚአብሔር ስለሆነ የነሱ ቁጣ ያለ ቦታው የተደረገ ቁጣ መሆኑን እንረዳለን። ነገር ግን በመጽሐፍ ቅዱስ ላይ ተጽፎ እንደምናገኘው እግዚአብሔር አምላክ የሱ ብቻ የባህሪው ብቻ የሆኑትን ነገሮች በተለያየ ጊዜ በተለያየ መልኩ ለሰዎች በጸጋ ሲሰጥ ተመልክተናል። እሱ እውነተኛ ብርሃን ነው። እሱ ብርሃን ተብሎ ግን እኛንም ብርሃን አሰኝቶናል አይደለ? አንተሙ ብርሃኑ ለዓለም እናንተ የዓለም ብርሃን ናችሁ ተብለናል። ማቴዎስ 5 ላይ እንደምናነበው የሱ ብቻ የሆነውን ባህሪነት ሕያውነት የሱ ብቻ የሆነውን ቅድስና ለኛ በጸጋ ሲሰጠን ተመልክተናል። ልክ እንደዛው ሁሉ ኃጢአትን የማስተስረይ ጸጋ የእግዚአብሔር የብቻው ሆኖ ሳለ የሱ የብቻው የሆነውን ይህንን ኃጢአትን የማስተስረይ ችሎታ ወይም ክህሎት ለሰዎች በስጦታ ወይም በጸጋ መልኩ ደግሞ ሰጥቶናል። ይህንን በቅዱስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ስናነብ በዛው በማቴዎስ ወንጌል ምዕራፍ 18 ከቁጥር 18 ስናነብ እንዲሁም በዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ ስናነብ ተጽፎ እንደምናገኘው ጌታችን ለደቀ መዛሙርቱ ከኃጢአት እስራት የመፍታትን ስልጣን ሰጥቷቸዋል። የሱ ብቻ የነበረውን ስልጣን ለደቀ መዛሙርቱ ለመጀመሪያዎቹ የአዲስ ኪዳን ካህናት ሲሰጣቸው እንመለከታለን ማለት ነው። ይሄ የተሰጣቸው ስልጣን ደግሞ እነሱ ኃጢአቱን ይቅር ያሉት የተውለት ሰው ኃጢአቱ ይቅር ሊባል፣ እነሱ ኃጢአቱን የያዙበትና ይቅር ያላሉት ሰው ደግሞ ኃጢአቱ ሊያዝበት ይቅር ላይባል ማለት ነው። ስለዚህ እናንተ በምድር የፈታችሁት በሰማይ የተፈታ ይሆናል፣ እናንተ በምድር ያሰራችሁት ደግሞ በሰማይ የታሰረ ይሆናል። እናንተ ኃጢአቱን በደሉን ይቅር ያላችሁለት ሰው ኃጢአቱ ይቀርለታል፣ እናንተ ኃጢአቱን በደሉን የያዛችሁበት ሰው ደግሞ ኃጢአቱ ይያዝበታል ብሎ ጌታችን የሱ ብቻ የሆነውን ነፃ የማውጣትና ከኃጢአት የማላቀቅን ስጦታ ወይም ችሎታ ለደቀ መዛሙርቱ በጸጋ ወይም በስጦታ እንደሰጣቸው በመጽሐፍ ቅዱሳችን ላይ ተጽፎ እናነባለን ማለት ነው። ይህንን ስጦታ ደግሞ ደቀ መዛሙርቱ የመጀመሪያዎቹ ካህናት ከተቀበሉ በኋላ እነሱ ጋር ብቻ እንዲቀር አላደረጉም። ይልቁንም ከነሱ በኋላ ለተነሱት ካህናት በአንብሮተ እድ ወይም እጅን በመጫን ይህንን የክህነት ስልጣን የክህነት ኃላፊነት በሰጡበት ጊዜ ላይ ያው ቅዱስ ጳውሎስ ለጢሞቴዎስም ለቲቶ መልእክቱ ላይ በተደጋጋሚ እንደነገረን የካህናትን የዲያቆናትን ሹመት የጳጳሳትን ሹመት እንዳስተማረም ማለት ነው። እጅ በመጫን ነው የሚሾመው አይደለ? ማንም ላይ እጅን ለመጫን አትቸኩል እያለ እጅ ለመጫን ቀድሞ መመርመር መጠንቀቅ እንዳለበት ለደቀ መዝሙር ሲያስተምሩ እንደምናገኘው
ሐዋርያቱ እጃቸውን በመጫን ይሄንን የነሱ የነበረውን የክህነት ስልጣን ከነሱ ባለ ለተነሱት መምህራኖችና ደቀ መዛሙርቶቻቸው እንደሰጡ እናውቃለን። ስለዚህ ያንን ሐዋርያዊ ሰንሰለት ጠብቀው የመጡ ካህናት ሁሉ ይሄ ለሐዋርያት የተሰጣቸው የመፍታትና የማሰር ስልጣን እንዳላቸው ቅድስት ቤተክርስቲያናችን ታምናለች ማለት ነው። ለዛ ነው ሐዋርያዊ ሰንሰለት በጣም ወሳኝ ጉዳይ የሚሆነውና ከሐዋርያት ሰንሰለት ውጭ መውጣት የሌለብን ለዛ ነው። በኢትዮጵያ ቤተክርስቲያን ያለ አንድ ዲያቆን ወይ አንድ ጳጳስ ወይም አንድ ካህን ቁጭ ብሎ የክህነት ኦርደሩን ቢቆጥር ለሱ ክህነት የሰጡትን ጳጳስ ከዛ ለሳቸው ክህነት የሰጧቸውን ጳጳስ እየቆጠረ ቢመጣ መጨረሻ ላይ ሄዶ የሚያገኘው ወንጌላዊውን ቅዱስ ማርቆስን ወንጌላዊ ቅዱስ ማርቆስ ከ72ቱ አርድእት መካከል የሆነውን ማለት ነው። ከሐዋርያት ከነ ጴጥሮስ ቀጥሎ ተተክቶ የመጣ እንደዛ እያለ ከሱ ቀጥሎ የመጡ ደቀ መዛሙርት እያለን እየቆጠርን የሐዋርያትን ቅደም ተከተል ወይም ደግሞ የሊቃውንት ቤተክርስቲያን ቅደም ተከተል ሐዋርያዊ ሰንሰለቱን መመልከት እንችላለንና ይህንን ለነሱ ጌታ የሰጣቸውን ስልጣን እነሱ ደግሞ ለትውልድ እንዳስረከቡ ከመጽሐፍ ቅዱስም እንማራለን፣ ከቤተክርስቲያን ታሪክም ማየት እንችላለን ማለት ነው። እንግዲህ ይህንን በተወሰነ መልኩ ካነሳን ምንነቱን ካነሳን ለምን የሚለው ጥያቄ ላይ ደግሞ ማውራት ያስፈልጋል። ለምን ንስሐ መግባት የሚያስፈልገው የሚሉን ጉዳይ ማለት ነው። ንስሐ መግባት መጽሐፍ ቅዱስ ላይ ስለ ንስሐ ከተነገሩ ነገሮች አንዱ ኃጢአትን ደምስሶ ልክ እንዳልተፈጠረ ሁሉ እንደሚያደርግ ነው። ሐዋርያው ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 3 ከቁጥር 19 ላይ በሚያስተምርበት ጊዜ ላይ ወንጌል ሰብከውላቸው ያመኑት ሰዎች እንግዲህስ ምን እናድርግ ብሎ ጠይቋቸው ነበር። ቅዱስ ጴጥሮስ ወንጌል ከሰበኩ በኋላ ያመኑት ሰዎች እሺ ምን እናድርግ ብሎ በጠየቋቸው ጊዜ ቅዱስ ጴጥሮስ የሰጠው መልስ ምንድን ነው? ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም ምን ያለው። ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም ምን ያላቸው። ስለዚህ ኃጢአትን ለመደምሰስና እንዳልተፈጠረ ለማድረግ መደምሰስ ማለት ማጥፋት ነው። ድምጥማጡን ማጥፋት፣ ምልክቱን ማጥፋት ማለት ነውና ምልክቱን ለማጥፋትና ልክ እንዳልተፈጠረ ለማድረግ ንስሐ አማራጭ የሌለው ብቸኛ መንገድ ነው ማለት ነው። በንስሐ የማይደመሰስ ኃጢአት የለም። በንስሐ የማይጠፋ በደል የለም። አሚነ እግዚአብሔርን እስካልተውን ድረስ በስላሴ ማመንን በእግዚአብሔር ማመንን እስካላቆምን ድረስ ንስሐ ገብተን የማይጠፋ የማይቀር ኃጢአት የማይቀር በደል የለም። ሰው ንስሐ ገብቶ የማይላቀቀው ኃጢአት የለም። በመጽሐፍ ቅዱስ ላይ ንስሐ የማያጠፋው በደል እንደሌለ ተነግሮናል። ምናልባት አንዳንድ ሰዎች መንፈስ ቅዱስን ከሰደበ በቀር ኃጢአቱ የማይሰረይለት የለም ብሎ ጌታችን በማቴዎስ ወንጌል ላይ ከምዕራፍ 12 ላይ የተናገረውን ኃይለ ቃል ይዘው አይ መንፈስ ቅዱስን የሰደበ ሰው ኃጢአቱ አይሰረይለትም የሚል ትምህርትን ያስተምራሉ። ግን በራሱ መንፈስ ቅዱስን የሰደበ ማለት ራሱ ምን ማለት ነው የሚለው አንድ ጥያቄ ነው። መንፈስ ቅዱስ ልክኛ እከሌ እንደዚህ ነው ብለን ሰዎችን አንተ እንደዚህ ነው ብለን እንደምንሰድበው መንፈስ ቅዱስን እንደዛ ብሎ የሰደበ ማለት ነው? እንደዛ አይደለም አይደለ? በጣም ብዙ የምናውቃቸው ሊቃውንት በተለይ ከጣዖት አምልኮ ወይ ደግሞ ከይሁዲነት ወይም ከሌሎች ቤተ እምነቶች ወደ ክርስትና የመጡ በኋላ ግን ሰማዕታት ሆኖ ጳጳሳት ሆኖ መምህራን ሆኖ ያለፉ በጣም ብዙ ሊቃውንት አስቀድመው ስለ ነገረ ሥላሴ ስለ መንፈስ ቅዱስ ክፉ ነገሮችን ተናግረዋል። ከአንደበታቸው ወጥቷል። ክፉ ነገር ከአንደበታችሁ ስለወጣ በቃ ከዚህ በኋላ ክርስቲያን ብትሆኑም ብትጠመቁም ንስሐ ብትገቡም አትድኑም ግን አልተባሉም። መንፈስ ቅዱስን የሰደበ ማለት በመጽሐፍ ቅዱሳችን ላይ በትርጓሜ ወንጌላችን ላይ ብዙ ትርጓሜዎች ተቀምጠዋል። ዛሬ ከምንማረው ትምህርት ጋር የሚገናኙ ትርጓሜ ግን መንፈስ ቅዱስን የሰደበ ማለት በራሱ ንስሐ የማይገባ ሰው ማለት ነው ብለው አባቶቻችን የተረጎሙት። በወልደ እግዚአብሔር የማያምን ማለት ነው መንፈስ ቅዱስን የሰደበ ብሎ ተርጉመዋል። መንፈስ ቅዱስን የሰደበ ማለት ወልደ እግዚአብሔርን ቢሰድቡት ስጋ ለብሶ እንደኛ ሆኖ ስላዩት ነው። መንፈስ ቅዱስን ግን ስጋ ለብሶ እንደኛ ሆኖ ስላላዩት እንዴት ይሰድቡታል ማለት ነው ብለው የሚተረጉሙ ሊቃውንት አሉ። ዋናው ዛሬ ግን እንድናነሳ የምፈልገው ትርጉም መንፈስ ቅዱስን የሰደበ ማለት በራሱ ንስሐ ያልገባ ማለት ነው። እንዴት ነው እንደዛ የሚሆነው ካልን እግዚአብሔር መንፈስ ቅዱስ አስቀድሞ በራሱ በጌታችን አንደበት፣ በነቢያት አንደበት፣ በሐዋርያት በመምህራን አንደበት ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ብሎ አስተምሮናል። ንስሐ ካልገባችሁ ኃጢአታችሁ አይደመሰስም፣ ወደ ገሃነም እሳት ትጣላላችሁ፣ ከእግዚአብሔር ትለያላችሁ። ንስሐ ብትገቡ ደግሞ ከእግዚአብሔር ጋር ትታረቃላችሁ ብሎ አስተምሮናል አይደል? ስለዚህ አንድ ሰው አይ እኔ ንስሐ ብገባም ኃጢአቴ አይሰረይልኝም ብሎ ካመነ ንስሐ ግቡ ኃጢአታችሁ ይሰረይላችኋል ብሎ ያስተማረ መንፈስ ቅዱስን ዋሽተሃል እያለው ነው አይደል? አላምንህም እያለው ነው። ንስሐ ገብታ ኃጢአት ይሰረይላል ብሎ ያስተማሩ መንፈስ ቅዱስን እየተጠራጠረ ነው ማለት ነው። ወይ ደግሞ አይ ንስሐ ባልገባም እግዚአብሔር አምላክ አይፈርድብኝም ምንም አልሆንም ብሎም ካሰበ ንስሐ ካልገባችሁ ይፈረድባችኋል ብሎ ያስተማረ መንፈስ ቅዱስን እየተጠራጠረ ነው ማለት ነው። ስለዚህ መንፈስ ቅዱስን መስደብ ማለት በራሱ ንስሐ ገብታችሁ ትማራላችሁ ያለ መንፈስ ቅዱስን መጠራጠር ማለት ነው። እሱም መስደብ ነው። ንስሐ ለመግባት በራሱ በመንፈስ ቅዱስ ላይ ጽርፈት ነው ብለው ቅዱሳን አባቶቻችን አስተምሯል ማለት ነው። ዞሮ ዞሮ ግን የትኛውንም ኃጢአት የትኛውንም በደል ብንሰራ ለካህን ተናዘን ኃጢአታችን ይሰረይልናል ማለት ነው። ከእምነት ከወጣን ግን ያማያምን ሰው ንስሐ አይገባም አይደል? ካላመነ ንስሐ ገብቶ ከኃጢአቱ ከበደሉ መላቀቅ አይችልም። ስለዚህ ያላመነ ሰው መንፈስ ቅዱስን የሰደበ ሰው ነው፣ በወልደ እግዚአብሔር ማመን ስላልቻለ ማለት ነው። ስለዚህ ይሄ ሰው ስለማያምን ንስሐ ስለማይገባ ሊድን አይችልም ማለት ነው ብለው ቅዱሳን አባቶቻችን አስተምረዋል ማለት ነውና መንፈስ ቅዱስን ከሰደበ በቀር ኃጢአት የማይሰረይ ኃጢአት የለም ብሎ ጌታችን የተናገረው ወይም መጽሐፍ ቅዱስ ያስተማረን ይሄ ከአንደበት የሚወጣ ክፉ ንግግር ማለት ብቻ ሳይሆን ንስሐ ለመግባት በራሱ ስድብ እንደሆነ እንድንረዳ ያስፈልጋል ማለት ነው የሚለውን ሐሳብ ለማንሳት ነው።
ኃጢአተኞችን ወደ ራሱ ሊጠራ ወደ ራሱ ሊያቀርብ የመጣ ጌታችን የመጣበት ብቸኛ ዓላማው እኛ ኃጢአተኞቹን ወደ ራሱ ማቅረብ ነው። ለኃጥአን እንጂ ለጻድቃን አልመጣውም አይደል ነው። ለኃጥአን እንጂ ለጻድቃን አልመጣውም አኮ ለኃጥአን ነው የመጣሁት እንጂ ጻድቃን ልጠራ አልመጣውም ብሎ ጌታችን እንደተናገረ የመጣበት ብቸኛ ዓላማው ኃጢአተኛውን ሰዎች እኛ የደከምን ሰዎች እኛ በበደል የቆሸሽን ሰዎች ንስሐ ገብተን ወደ እግዚአብሔር እንድንመለስ ለመጥራት ብቻ ነው። ሌላ ምንም ዓላማ የለውም ማለት ነው። ቅዱሳን መላእክቱ እንዲሁም በጌታችን የታመኑ ሐሳባቸው ፈቃዳቸው እንደ ጌታ ፈቃድ እንደ ጌታ ሐሳብ የሆኑ ቅዱሳን አባቶቻችን ሁሉ በአንዲት ነፍስ ንስሐ መግባት በሰማያት ደስታ የሚያደርጉበት ምክንያት ይሄ ነው። ጌታችን እንደተናገረ ማለት ነው። በማቴዎስ ወንጌል ምዕራፍ 9 ላይ ከቁጥር 13 ስታነቡ፣ በሉቃስ ወንጌል ምዕራፍ 15 ላይ ከቁጥር 10 ስታነቡ የምታገኙት ይሄን ነው። ራሱ ጌታችን ኃጥአንን ሊጠራ ነው የመጣው። ቅዱሳን መላእክቱም ቅዱሳኑ በአጠቃላይ ሰዎች ከኃጢአታቸው ከበደላቸው ተላቀው ንስሐ ሲገቡ ደግሞ ደስ ይሰኛሉ። ደስ የሚሰኙበት ምክንያት ምንድነው? የጌታችን የመምጣቱ ዓላማ እኛን ማዳን ስለሆነ ምንድነው ደግሞ በንስሐ ስለሆነ ማለት ነው። ግን ለምን ደስ ይሰኛሉ ካልን አካል ስለሆነን ነው። ከቅዱሳኑ ጋር አንድ አካል ነን። ጌታችን ራስ ነው፣ እኛ ብልቶች ነን። በሰማያት ያሉ ቅዱሳን አባቶቻችንና እናቶቻችን፣ በምድር ያለን እኛም ኃጢአተኞቹ ደካሞቹ አንድ አካል አንድ ብልት ነን። አንድ አካል አንድ ብልት ከሆንን ደግሞ የሰውነት ክፍላችን ሲቆስል ሲታመም ሙሉ ሰውነታችን አብሮ ሆዳችን ሲታመም ሙሉ ሰውነታችን አብሮ ይታመማል፣ አብሮ ይወድቃል። እጃችን እግራችን ሲቆስል ሙሉ ሰውነታችን አብሮ ይታመማል። አንዱ ሰውነት ሲታመም ሌላው አካልም አብሮ ይሰቃያል እንጂ ደስ አይሰኝም። ስለዚህ ቅዱሳኑ በክርስቶስ ራስነት አንድ አካል ሆነን ስለተሰራን በሚስጥራት ስለተያያዝን ስለተሳሰርን የኛ በኃጢአት መታመም የኛ በኃጢአት መቁሰል ስለሚያሳምማቸው ኃጢአተኛ በደለኛ መሆናችን ያሳዝናቸዋል። ልክ ንስሐ ገብተን ከኃጢአታችን ስንፈወስ ስንድን ስንታጠብ ደግሞ የኛ ጤነኛ መሆን የኛ መዳን የኛ መፈወስ ደግሞ እነሱንም እንዲሁ ደስ ያሰኛቸዋል ማለት ነው። ስለዚህ ንስሐ መግባታችን የእግዚአብሔር ጌታችን የመጣበትን ወደ ምድር የመጣበትን ዓላማ ከምናሟላበት ፉልፊል ከምናደርግባቸው መንገዶች አንዱ ነው። ድነትን ወደ ህይወታችን እንዲመጣ ከምንጠራበት ከምናረጋግጥበት የጌታችን የማዳኑን ስራ እኛ ህይወት ላይ ፍሬ ማፍራቱን ከምናረጋግጥባቸው መንገዶች አንዱ ንስሐ መግባታችን ነው። ከቅዱሳንም ጋር ህብረት ከምናደርግባቸው መንገዶች አንዱ ሚስጥራተ ቤተክርስቲያን ወሳኝ ስለሆኑ ማለት ነው። ከነሱ ጋር ህብረት ከምናደርግባቸው መንገዶች አንዱ ሚስጥረ ንስሐ አንዱ ነው ማለት ነው። እንግዲህ እግዚአብሔር አምላክ ደጋግሞ ቃል እንደገባልን እኛ ንስሐ ገብተንበት እሱ የማይምረው ኃጢአት የለም። ከላይ እንዳነሳ ነው እኛ ኃጢአት መስራት እንደማይደክመን ሁሉ ክርስቶስ ደግሞ ይቅር ማለት አይደክመው፣ መማር አይደክመው። ዋላ ወደ ውሃ ምንጭ እንደሚናፍቅ እግዚአብሔርም ደግሞ እንዲሁ ለመማር ይናፍቃል አይደለም የሚሉት መምህራኖቻችን አባቶቻችን። ዋሊያን እንደምታውቁት የሚኖረው በተራራ ላይ ነው። ተራራ ላይ ይኖራል። ውሃ ለመጠጣት ግን ከተራራው ወርዶ ወደ ምንጭ መሄድ አለበት። ታች ወርዶ ማለት ነው። ወደ ሸለቆ መውረድ አለበት። ወደ ሸለቆ ወጥቶ ከምንጩ ከጠጣ በኋላ ተመልሶ ወደ ተራራው ሲመለስ መሃል መንገድ ላይ ያለ ይደክመዋል፣ ውሃ ይጠማዋል። ስለዚህ ተመልሶ እንደገና ወደ ምንጩ ይወርዳል ማለት ነው። ስለዚህ ምንጩን ይናፍቃል። ዋሊያ ወደ ውሃ ምንጭ እንደዚህ እንደሚናፍቅ ሁሉ እግዚአብሔር አምላክም ደግሞ እኔና እናንተን ከኃጢአታችን ከበደላችን ይቅር ለማለት ለመማር እንዲሁ ይናፍቃል፣ እንዲሁ ይጓጓል ማለት ነው። እኛን ይቅር ለማለት እኛን ለመማር የሚጓጓውን ያክል ሌላ የሚያጓጓው ነገር የለም እግዚአብሔር አምላክ ማለት ነው። በመጽሐፍ ቅዱስም እንደተነገረን ለምሳሌ በትንቢተ ኢሳይያስ ምዕራፍ 1 ከቁጥር 18 ላይ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች ብሎ እንደ ደም ቀይ ብትሆን እንደ ባዘቶ ነጭ ትሆናለች፣ እንደ አለላ ብትቀላ እንደ አመዳይ ትነጻለች ትጠራለች ብሎ እኛ ምንም የሚያክል በጣም በበደል በጣም የቆሸሽንና መገለጫችን መልካችን እስኪመስል ድረስ ብንበድል እንኳን እግዚአብሔር አምላክ ደግሞ ያንን በደል ሁሉ ጥብ አድርጎ ንጹህ ማድረግን እንደሚችልበት ነግሮናል ማለት ነው። መጽሐፈ ምሳሌ ላይም ጻድቅ 7 ጊዜ ይወድቃል ይነሳልም የሚል ኃይለ ቃል አለ። ጻድቅ 7 ጊዜ ይወድቃል ይነሳልም መጽሐፈ ምሳሌ ምዕራፍ 24 ከቁጥር 16 ላይ ማለት ነው። እንግዲህ 7 ጊዜ ወድቆ የሚነሳው ጻድቅ ከሆነ ኃጢአተኛ ምን ያክል ጊዜ እንደሚወድቅ አስቡት። ጻድቅ የሆነ ሰው ቅዱስ የተባለ ሰው በእግዚአብሔር ፊት የጸደቀ ሰው 7 ጊዜ ወድቆ 7 ጊዜ የሚነሳ ከሆነ እንደኔና እንደናንተ ያለ ኃጢአተኛ ምን ያክል ጊዜ ይወድቃል ብሎ ደግሞ ራስን መጠየቅ ያስፈልጋል ማለት ነው። ስለዚህ በኃጢአት ደጋግመን መውደቃችን ተስፋ ላይ ያስቆርጠን አይገባም ማለት ነው። ይሄ የታወቀ ነገር ስለሆነ አንድ ክርስቲያን ደጋግሞ መውደቁ ደጋግሞ ኃጢአት በደል መስራቱ ክርስቲያን ያለ መሆኑ ወይም እግዚአብሔር ያለ መውደዱ መገለጫ አይደለም። የሰውነታችን የስጋችን ድካም መገለጫ ነው። እኛ ኃጢአትን እስከጠላ ነው በደልን እስከጠላ ነውና ለመዳን ንጹህ ለመሆን ፈቃደኞች እስከሆንን ድረስ ማለት ነውና ጻድቅ 7 ጊዜ ይወድቃል ይነሳልም ብሎ እንደተናገረ ከዛም በላይ እኛ ኃጢአተኞቹ ደግሞ ወድቀን መነሳታችን የማይቀር ጉዳይ ነው ማለት ነው። ስለዚህ ንስሐ የሚያስፈልገን በጣም ከገባንበት በጣም ከቆሸሽንበት በጣም ከወደቅንበት ኃጢአትና በደል ተላቀን ከእግዚአብሔር ጋር መጣበቅና ከእግዚአብሔር ጋር ህብረት ማድረግ እንድንችል ነው ማለት ነው። እንግዲህ ሌላኛው ርዕሰ ጉዳይ ንስሐ የሚገባ ሰው የሚያልፍባቸው ደረጃዎች ናቸው። ማለትም ንስሐ ስንገባ መጀመሪያ ምንድነው የምናደርገው ከዛ ምንድነው የምናደርገው እያልን የምናልፍባቸው ስቴፖች ወይም ደረጃዎች አሉ። እነሱን በተመለከተ ማለት ነው። እንግዲህ ንስሐ ስንገባ የምናልፍባቸው ዋና ዋና የሚባሉ 3 ደረጃዎች አሉ። ከነዚህ 3 ደረጃዎች ውስጥ የመጀመሪያው የንስሐ ሐዘን ይባላል። የንስሐ ሐዘን የምንለው ደረጃ አንድ ሰው ኃጢአተኛ በደለኛ መሆኑን አምኖ ጥፋቱን አውቆ የሚያዝነው ሐዘን የሚሰማው ጸጸት ማለት ነው። ንስሐ ማለት ጸጸት ማለት ነው አላለም ቅድም?
ጸጸት ስለሆነ አንድ ሰው ኃጢአተኛ መሆኑን ባወቀበት ባመነበት ጊዜ ላይ ኃጢአቱን በደሉን አስቦ የሚያዝነው ሐዘን የሚጸጸተው ጸጸት ማለት ነው። በወንጌላችን ላይ በማቴዎስ ወንጌል ምዕራፍ 5 ከቁጥር 4 ላይ ጌታችን አንቀጸ ብፁዓንን ሲያስተምር የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉ የሚል ትምህርትን አስተምሮ ነበር። የሚያዝኑ ማለት ምን ማለት ነው የሚሉን ቅዱሳን አባቶቻችን ሲተረጉሙ ሀብት ወደመብኝ ዘመድ ሞተብኝ ብለው የሚያዝኑ ሰዎች ማለት አይደለም ብለው የተገባ ልናዝኑ የሚገባ የተገባ ሐዘን አለ ካሉ በኋላ ከነዚህ ልናዝናቸው ከሚገቡ የተገቡ ሐዘኖች ውስጥ የመጀመሪያው የራስን ኃጢአት የራስን በደል አስቦ ማዘን ነው። የራስን ኃጢአት አስቦ ማዘን፣ የባልንጀራን በደል ኃጢአት አስቦ ማዘን፣ ግፋ ሰማዕታትን በሰማዕታት ለሚደርሰውን ግፍና መከራ አስቦ ማዘን፣ እንዲሁም ደግሞ ሞቶን ለእግዚአብሔርን ጌታችን ስለኛ ኃጢአት ስለኛ በደል የከፈለውን የሞት ዋጋ አስቦ ማዘን ነው ብሎ ይተረጉማል አባቶቻችን። ስለዚህ የመጀመሪያው ትርጓሜ ኃጢአታችንን በደላችንን አስበን ማዘን ነው። ስለዚህ እውነተኛ መጽናናትን ማግኘት የምንፈልግ ከሆነ ወደ እግዚአብሔር መንግስት ገብተን እውነተኛ መጽናናትን የምናገኘው ይህንን ማግኘት የምንፈልግ ከሆነ መንገዱ ስለሰራነው ኃጢአት ስለሰራነው በደል አስበን ማዘን ነው ማለት ነው። ስለዚህ ንስሐ የመጀመሪያ ደረጃው ማዘን ነው። ካላዘንን የሰራነውን ኃጢአት አስበን የሰራነውን በደል አስበን ሐዘን ካልተሰማን እንደ ውስጣችን የሆነ አይነት ቅሬታ ካልተሰማን ጸጸት ካልተሰማን እውነተኛ የሆነ ዋጋ የሚያስገኝ አይነት ንስሐን ልንገባ አንችልም። እንደዚህ አይነት ንስሐ ልናገኝ አንችልም ማለት ነው። እውነተኛ ንስሐ የሚገኘው በእውነተኛ ሐዘን ውስጥ ነው። እውነተኛ ንስሐ የሚገኘው በተሰበረ ልብ በተሰበረ መንፈስ ውስጥ ነው። ልባችን ሳይሰበር በኃጢአታችን ምክንያት ሳናዝንና ሳንጸጸት ሄደን ኃጢአታችንን ለካህኑ ብንናገርም እውነተኛ ንስሐ ላናገኝ እንችላለን ማለት ነው። ይሄ ብዙዎቻችን ከምንርቅባቸው ጉድጓዶች ውስጥ አንዱ ነው። ስለዚህ እውነተኛ ንስሐ ለማግኘት የመጀመሪያው ደረጃ የመጀመሪያው ስቴፕ ስለሰራነው ኃጢአት ማዘንና መጸጸት ነው ማለት ነው። ግን አንድ ሰው ንስሐ ከገባ በኋላ መልሶ ያንን ኃጢአት ቢሰራ በዛ ኃጢአት በዛ በደል ቢወድቅ አልተጸጸተም አላዘነም ማለት ሊሆን ይችላል። ይሄ ምናልባት ብዙዎቻችን ሊያስጨንቅ የሚችል ጥያቄ ስለሆነ ማለት ነው። አንድ ሰው ንስሐ በገባበት በተናዘዘበት ኃጢአት ደጋግሞ መውደቁ ያንን ኃጢአት አይጠላውም፣ አላዘነበትም፣ አልተጸጸተበትም የሚል ትርጉም ሊሰጥ ይችላል ወይ ማለት ነው። ይሄንን ለመረዳት ሁለት ነገሮችን መረዳት ያስፈልጋል። የምንሰራቸውን ኃጢአቶችና የምንሰራቸውን በደሎች በሁለት መንገድ ነው የምንሰራቸው። አንዳንዶቹን ወደን ፈቅደን ነው የምንሰራቸው። በጣም ስለምንወዳቸው መተው ስለማንፈልግ ኢንጆይ ስለምናደርጋቸው የምንሰራቸው ኃጢአቶችና በደሎች አሉ። የመተው ሐሳብ እንኳን የሌለን ይሄን ኃጢአት መተው እንኳን አልፈልግም የምንላቸው ኃጢአቶች ማለት ነው። ሁለተኞቹ ደግሞ በጣም እየጠላናቸው በጣም እያሳመሙን ልባችንን እየሰበሩ መተው እየፈለግን ውስጣችን እየተቆጨ ውስጣችን እየታመመ ግን ደግሞ ራሳችንን ማሸነፍ ራሳችንን መግዛት አቅቶን ተሸንፈን ተረተን የምንሰራው ደግሞ ኃጢአት አለ። ስለዚህ አንድ ሰው የሆነን ኃጢአት እየጠላው እያልፈለገው ለመተው እየታገለ ድቀት ቢገጥመው ቢወድቅና ቢሸነፍና ያንን ኃጢአት ቢሰራ ይሄንን ኃጢአት አልጠላውም፣ አላዘነም፣ አልተጸጸተም አይባልም ማለት ነው። ነገር ግን ኃጢአቱን ሲሰራ ምንም አይነት ቅሬታ የማይሰማው ከሆነ ምንም የማያዘን ከሆነ ደስ እያለው የሚበድል ደስ እያለው የሚሰራ ከሆነ ግን ይህ ሰው ጸጸት የለውም፣ ሐዘን የለውም። ስለዚህ እውነተኛ ንስሐን ገንዘብ ሊያደርግ አይችልም ማለት ነው። ስለዚህ አንድን ኃጢአት ደጋግመን መስራታችን አለማዘናችን ወይ በዛ ኃጢአት አለመጸጸታችን አለመጥላታችን የሚያሳይ ላይሆን ይችላል። ቀድመን ራሳችንን መጠየቅ ያለብን ይሄንን ኃጢአት ሲሰራ ምንድነው የሚሰማኝ የሚለውን ስሜት ነው ማለት ነውና አንድ ሰው በጣም እየጠላ በጣም እያልፈለገ ኃጢአት ሊሰራ ይችላል። ለዛ ነው ቅዱስ ጳውሎስ በሮሜ መልእክቱ ላይ ሲናገር ምን ይላል? በሮሜ ምዕራፍ 7 ቁጥር 15 ላይ የማደርገውን አላውቅም ማድረግ የማልፈልገውን የማልወደውን ክፉን ነገር አደርጋለሁና የምወደውን ዳሩ ግን የምወደውንና በጎውን ላደርግ የምፈልገውን ነገር ደግሞ አላደርገውምና ይላል። ለዚህ ለሞት ከተሰጠ ሥጋ ማን ያድነኛል ብሎ ወደ እግዚአብሔር ሲማጸን ሲያለቅስ እንመለከተዋለን። ማድረግ የማልፈልገውን መጥፎውን ነገር አደርጋለሁ፣ ማድረግ የምፈልገውን በጎውን ነገር ደግሞ አላደርግም፣ ለዚህ ለሞት ከተሰጠ ሥጋ ማን ያድነኛል ብሎ ሐዋርያው መምህራችን ቅዱስ ጳውሎስ ሲጮህ እንመለከታለን ማለት ነው። ስለዚህ እውነተኛው ሐዘን እውነተኛው ጸጸት ያለው ሰው እውነተኛ ንስሐን ገንዘብ ማድረግ ይችላል። እውነተኛ ሐዘንን በእግዚአብሔር ፊት ማዘን ያልቻለ ማልቀስ ያልቻለ ሰው ደግሞ እውነተኛ ንስሐን ገንዘብ ማድረግ አይችልም ማለት ነው። ለዛ ነው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ላይ ምዕራፍ 7 ቁጥር 10 ስናነብ ምን ይላል? እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳንም የሚያደርሰውን ንስሐ ያደርጋልና የዓለም ሐዘን ግን ሞትን ያመጣል አለ። እውነተኛ እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበት ነው። ጸጸት የሌለበት ማለት ወደ ኋላ መመለስ የሌለበትን ማለት ነው። ወደ መዳንም የሚያደርሰውን ንስሐ ያደርጋል ይላልና ልናዝን ይገባል። እግዚአብሔር ፊት ቀርበን ልክ በካህን ፊት እንደምናዘዘው ጌታ ሆይ እኔ እኮ ውሸታም ነኝ፣ እኔ እኮ ሌባ ነኝ፣ እኔ ዘማዊ ነኝ፣ እኔ ዘፋኝ ነኝ እያልን ኃጢአታችንን ለካህን እንደምንናዘዘው ለእግዚአብሔር እየተናዘዝን በእግዚአብሔር ፊት ኃጢአተኛ በደለኛ ደካሞች መሆናችንን ምሕረት የማይገባን ሰዎች መሆናችንን አምነን በእንባ ወደ እግዚአብሔር መጫው አለብን። ጌታ ሆይ እኔ ምሕረት የማይገባኝ ሰው ነኝ፣ እኔ በጣም ኃጢአተኛ በደለኛ ሰው ነኝ። ምሕረት የሚገባኝ ስለሆንኩ ሳይሆን አንተ በጣም መሐሪ ስለሆንክና ፍቅርህ በጣም እጅግ ብዙ ስለሆነ ከኔ ኃጢአት ብዛት ከኔ ኃጢአት ጥልቀት ያንተ ቸርነት ያንተ ምሕረት ስለሚበዛ ስለሚጠልቅ
እባክን ኃጢአቴን በደሌን መተላለፌን ይቅር በለኝ እያልን እግዚአብሔር አምላክ በቸርነት በምሕረት እንዲጎበኘን ወደ እግዚአብሔር መማፀን ወደ እግዚአብሔር መጮህ ያስፈልጋል ማለት ነው። ይሄ የንስሐ ሐዘን ብለን የምንናገርለት የመጀመሪያው ደረጃ ነው። በእግዚአብሔር ፊት ገና ለካህኑ ሳንናገር ገና ከሳቸው ጋር ሳናወራ ሌላ ምንም ነገር ከማድረጋችን በፊት ራሳችንና እግዚአብሔር ብቻ ባለንበት ሰው ራሱን በእግዚአብሔር ፊት አቅርቦ በደሉን በማመን በማዘን ምሕረትን የሚማጸንበት ይህ ደረጃ የንስሐ ሐዘን ይባላል። ይሄ የመጀመሪያው ደረጃ ነው ማለት ነው። ይህንን ደረጃ ካለፍን በኋላ ከጸለይን በኋላ ካለቀስን በኋላ የእግዚአብሔርን ምሕረት ከተማጸንን በኋላ ወደ ሁለተኛው ደረጃ እናልፋለን። ሁለተኛው ደረጃ ደግሞ ኑዛዜ ነው። በካህን ፊት የምናደርገው መናዘዝ ማለት ነው። ይሄ ደግሞ ምንድነው? ወደ ካህኑ ቀርብና ወደ ካህኑ ፊት ቀርበን የሰራናቸውን ኃጢአቶቻችንን እንነግራቸዋለን፣ እናዘዛለን። ይሄንን በድያለሁ፣ ይሄን አጥፍቻለሁ፣ እግዚአብሔርን አስቀይሜያለሁ፣ በኃጢአት በበደል ወድቄያለሁ፣ በድያለሁ፣ የእግዚአብሔር ምሕረቱ የእግዚአብሔር ይቅርታው ያስፈልገኛል። ስለዚህ አባቴ ከታሰርኩበት የኃጢአት የበደል እስራት እንዲፈቱኝ እግዚአብሔር አምላክ ይቅርታውን ምሕረቱን እንዲልክልኝ፣ እንዲጸልዩልኝ፣ እንዲማጸኑልኝ መጥቻለሁ ብለን በካህኑ ፊት ኃጢአታችንን በደላችንን የምናዘዝበት ይህ ክፍል ሁለተኛው ደረጃ ነው ማለት ነው። ይሄ ኃጢአትን ለካህን መናዘዝ፣ ለእግዚአብሔር ነቢይ፣ ለእግዚአብሔር ሰው መናገር በብሉይ ኪዳንም በሐዲስ ኪዳንም ያለ ስርዓት ነው። ጠቢቡ ሰለሞን በመጽሐፈ ምሳሌ ምዕራፍ 28 ላይ ሲናገር ከቁጥር 13 ላይ ኃጢአቱን የሚሰውር አይለማም፣ የሚተዋትና የሚናዘዝባት ግን ምሕረትን ያገኛል በማለት ኃጢአቱን የሚደብቅ የሚሸሽግ ሰው አይለማም። አይለማም ማለት አይጸድቅም ማለት ነው። የለማ ተክል አይደለም የሚጸድቀው። ነገር ግን የሚናዘዝባትና የሚተዋት ሰው ግን ከእግዚአብሔር ዘንድ ምሕረትን ያገኛል ብሎ ኃጢአትን መናዘዝ ምሕረትን የሚያሰጥ እንደሆነ ይናገራል። ዘሌዋውያን ምዕራፍ 5 ላይም ከቁጥር 5 ጀምሮ እስከ 10 ስናነብ ተመሳሳይ ሐሳብ ያለውን ነገር እናገኛለን። በሐዲስ ኪዳን ደግሞ ተመሳሳይ ነገሮች አሉ። ቅዱሳን ሐዋርያት ወንጌልን በሚሰብኩበት ዘመን ላይ ወደ ክርስትና የሚቀላቀሉ ሰዎች እየመጡ ለቅዱሳን ሐዋርያት እየተናዘዙ ክርስቲያን ለመሆን ሲመጡ ማለት ነው ለቅዱሳን ሐዋርያት እየተናዘዙ ከማህበሩ ጋር ይቀላቀሉ እንደነበረ በሐዋርያት ሥራ ምዕራፍ 19 ላይ ተጽፎ እናገኛለን። ከቁጥር 18 ስታነቡ ማለት ነው። መጥምቀ መለኮት ቅዱስ ዮሐንስም በሚያጠምቅበት የንስሐ ጥምቀትን በሚያጠምቅበት ጊዜ ላይ ሰዎች ንስሐ ገብቶ ለመጠመቅ ሲመጡ ኃጢአታቸውን ለዮሐንስ እየተናዘዙ ይጠመቁ እንደነበረ በማቴዎስ ወንጌል ምዕራፍ 3 ከቁጥር 6 ላይ በማርቆስ ወንጌል ምዕራፍ 1 ከቁጥር 5 ላይ ተጽፎ እናገኛለን ማለት ነውና በካህናት ፊት ወይም ደግሞ እግዚአብሔር በመረጣቸው ሰዎች ፊት ኃጢአትን በደልን መናዘዝ መጽሐፍ ቅዱሳዊ ትምህርት መጽሐፍ ቅዱሳዊ ስርዓት እንደሆነ እናውቃለን። ሐዋርያው ቅዱስ ያዕቆብም ለእግዚአብሔር ከምናደርገው በእግዚአብሔር ፊት ከምናደርገው ኑዛዜ በተጨማሪ ለሰዎች ኃጢአታችንን መናዘዝ እንዳለበት ሲያስተምር በመልእክቱ ምዕራፍ 5 ከቁጥር 16 ላይ እርስ በርሳችሁ ኃጢአታችሁን ተናዘዙ ትፈወሱም ዘንድ ደግሞ አንዱ ስለሌላው ይጸልይ ይላል። እርስ በርሳችሁ ኃጢአታችሁን ተናዘዙ ለእግዚአብሔር ከምንናዘዘው በተጨማሪ ማለት ነው። እርስ በርሳችን ኃጢአታችንን መናዘዝ እንዳለብን ከዛ ደግሞ አንዱ ስለሌላው ይጸልይ ብሎ ኃጢአቱን ስንናዘዝ የሚሰማን ሰው ስለሌላችን ሊጸልይ እንደሚገባ ይነግረናል። ምዕራፍ 5 ከቁጥር 16 ላይ ማለት ነው። ግን እርስ በርሳችሁ ኃጢአታችሁን ተናዘዙ የሚለውን ደግሞ ይዘን ለሁሉም ሰው በአደባባይ ወይ ደግሞ ለጓደኞቻችን መናዘዝ እንችላለን የሚል ትምህርትን እንዳናስተምር ደግሞ እንደዛም የሚያምኑ ሰዎች ስላሉ ማለት ነው። ከፍ ብሎ ቁጥር 15 ላይ ካህናት ይጸልዩለት ከኃጢአቱ ይነጻል ብሎ የታመመው ሰው የቆሰለው ሰው ከኃጢአት ከበደሉ የሚነጻው ማን ሲጸልይለት እንደሆነ ያስረዳል። የቤተክርስቲያን ሽማግሌዎች ወይም ካህናት ይጸልዩለት ከኃጢአቱ ከበደሉም ደግሞ ይነጻል ብሎ ኃጢአታችንን ተናዘንለት። ቅድም እርስ በርሳችሁ ኃጢአታችሁን ተናዘዙ አንዱም ስለሌላው ይጸልይ ብሏል አይደል? ማን እንደሚጸልይልን ለማን እንደምናዘዝ እንዲገባን ደግሞ ከፍ ብሎ ካህናት ይጸልዩለት ከኃጢአቱም ይነጻል ብሎ የምንናዘው ለካህናት ወይም ለቤተክርስቲያን ሽማግሌዎች እንደሆነ ቅዱስ ያዕቆብ ሲያስረዳ እንመለከታለን ማለት ነው። ስለዚህ ኃጢአትን የምናዘው የምናገረው ስልጣን ላላቸው ለካህናት ነው። ቅድም እንደጠቀስነው ለቅዱሳን ሐዋርያት ወይም ደግሞ በቅዱሳን ሐዋርያት ስልጣን ተሾሞ ለሚያገለግሉ ካህናት ኃጢአትን የምናዘዝበት ምክንያት እነሱ ኃጢአቱን ይቅር ያሉለት ሰው ኃጢአቱ ይቅር ስለሚባልለት ነው። እነሱ ኃጢአቱን የያዙበት ሰው ደግሞ ኃጢአቱ ስለሚያዝበት ነው። እነሱ በምድር ይቅር ያሉት በሰማይ ይቅር ስለሚባል፣ በምድር ደግሞ ኃጢአቱን የያዙበት ሰው በሰማይ ኃጢአቱ ስለሚያዝበት ይቅር ስለማይባል ማለት ነውና ይሄ ስልጣን የተሰጣቸው ስፔሲፊክ ሰዎች አሉ። ሁሉም ሰዎች አይደሉም። ለነዚህ ስፔሲፊክ ሰዎች ኃጢአታችንን ስንናዘዝ ኃጢአታችን ይቅር እንደሚባልልን በእነሱ ጸሎት ይቅር እንደምንባል እንደምንፈታ እንደምንማር ጌታችንም ቅዱሳን ሐዋርያቱም አስተምረዋል ማለት ነው። ስለዚህ ኃጢአትን ለካህናት መናዘዝ ከመጽሐፍ ቅዱስ የተማርነው ጽንሰ ሐሳብ እንጂ እንደው ከመሬት ተነስተን ድንገት የፈጠርነው ሐሳብ አይደለም። ስለዚህ ወደኋላ መለስ ብላችሁ ከጥንቷ ቤተክርስቲያን ጀምሮ ማለት ነው በጣም ጥንታዊ የምትሏቸውን ስክሪፕቸርስ ብትመለከቱ ከጥንቷ ቤተክርስቲያን ጀምሮ ያለ ስርዓት ነው። ትንሽም ቢሆን ጥንታዊነት ያላቸው ትንሽም ቢሆን ሐዋርያዊ ሰንሰለት ያላቸው አብያተ ክርስቲያናት ይህ ስርዓት አላቸው። ወደ ካቶሊኩም ብትሄዱ ወደ ኢስተርን ኦርቶዶክስ ኦሪየንታል ኦርቶዶክስን ብትመጡ ሐዋርያዊ ሰንሰለትና ጥንታዊነት ያላቸው አብያተ ክርስቲያናቱ ይህ ስርዓት አላቸው። ምክንያቱም ከቅዱሳን ሐዋርያት የተቀበልነው የተማርነው ትምህርት ይሄ ስለሆነ ማለት ነው። እና ኃጢአትን ለካህናት መናዘዝ ይሄ መጽሐፍ ቅዱሳዊ ትምህርት እንደሆነ ያለምንም ጥርጥር
ልባችን አምኖ ሊቀበል ይገባል ማለት ነው። እንግዲህ ካህናት ፈትቻለሁ ይቅር ብያለሁ ሂድ አይሉንም አይደለ? እግዚአብሔር ይፍታ እግዚአብሔር ይቅር ይበልን የሚሉት። ኃጢአትን ይቅር ማለት ከኃጢአት በደል መፍታት የእግዚአብሔር ስልጣን ስለሆነ የተሰጣቸውን ስልጣን ተጠቅመው እንደ ባለስልጣን አክት አድርገው አንተ ኃጢአተኛ ነህ በደለኛ ነህ ብለው ፈርደውብን በቃ እኔ ፈታሃለሁ እኔ አልፈታም የማለት ስልጣን አይደለም ያላቸው። ይልቁንም ፈቺ እግዚአብሔር እንደሆነ ኃጢአትን ይቅር የሚል እግዚአብሔር እንደሆነ አምነው እኛንም እግዚአብሔር አምላክ ይቅር እንዲለን በጸሎታቸው ይማጸኑልናል። በእነሱ ጸሎትም ደግሞ እኛ ከኃጢአታችን እስራት እንፈታለን እንፈወሳለን ማለት ነው። ለካህናት ስንናዘዝ ግን ልብንና ኩላሊትን በሚመረምር በእግዚአብሔር ፊት እንደምንናዘዝ ማወቅ አለብን። ካህኑ ፊት ስንቀርብ እየቀረብን ያለነው እግዚአብሔር ፊት እንጂ እንደው የሆነ ሰው ፊት ብቻ አይደለም። ካህኑን ስንዋሽ የምንዋሸው እግዚአብሔርን ነው። ካህኑን ስንሸሽግ ለመሸሸግ እየሞከርን ያለነው ከእግዚአብሔር ነው እንጂ ከሰው ብቻ አይደለም። በካህን ፊት የሚቀርብ ሰው በእግዚአብሔር ፊት ነው የሚቀርበው። ለዛ ነው ቤተክርስቲያናችን ካህናትን አዕይንተ እግዚአብሔር የእግዚአብሔር አይኖች ብላ የምትጠራቸው። ለዛ ነው አዕይንተ እግዚአብሔር ካህናት አይደለም ምንለው የእግዚአብሔር አይኖች ተብሎ ይጠራሉ። እግዚአብሔር በእነሱ አይን እንደሚያየን ስለምናምን ማለት ነው። በመጽሐፈ ኢያሱ ላይ አንድ ጥሩ ይሄንን የሚያስረዳን ታሪክ አለ። በመጽሐፈ ኢያሱ ምዕራፍ 7 ላይ ስታነቡ ያው ታሪኩ ረጅም ነው። እናንተ ከላይ ከቁጥር 1 ጀምራችሁ አንብቡት። እኔ ቁጥር 19 ላይ ያለውን ጥቅስ ነው የምፈልገው። አካን የሚባል ሰው በእስራኤል መካከል መፈጸም የሌለበትን በደል ፈጽሞ በሱ በደል ምክንያት በእስራኤል ላይ መዓት መቅሰፍት መጣባቸው። ኃጢአቱን የሰራው ሰው ማን እንደሆነ ስላላወቁ እስራኤል በአውጫጭኝ ስርዓት በእግዚአብሔር ፊት ጸሎት አድርገው ከዛ አውጫጭኝ በሚባል ስርዓት አውጣተው ይሄ አካን የሚባል ሰው እግዚአብሔር እንደበደለ አወቁ ማለት ነው። ከዛ በኋላ የእግዚአብሔር ነብይ ኢያሱ አካንን ጠራውና ምን አለ? አካን ሆይ ለእግዚአብሔር ክብርን ስጥ፣ ለእርሱም ተናዘዝ፣ ያደረከውን ንገረኝ አለው። በጣም ወሳኝ ጥቅስ ነው። እስቲ በደንብ አድምጡት። ለእግዚአብሔር ክብርን ስጥ፣ ለእርሱም ተናዘዝ፣ ያደረከውን ንገረኝ አለ። አንደኛ ኃጢአትን በደልን መናዘዝ ለእግዚአብሔር ክብርን መስጠት ነው። ንስሐ መግባት ማለት ነው። እግዚአብሔርን ማክበር ነው። እኔ ኃጢአተኛ ነኝ በደለኛ ነኝ በህይወት ልቆም አይገባኝም በፊት ራሴን አዋርጄ ንስሐ ስገባ ደግሞ እንደምትምረኝ አምናለሁ ብሎ መምጣት እግዚአብሔርን ማክበር ነው። ንስሐ ራስን ማዋረድ ነው፣ ራስን ዝቅ ማድረግ ነው። ፕሮሰሱ ክብር አይደለም፣ ያው ውርደት ነው። በኋላ ግን የሚመጣው ንስሐ መግባታችን የምናገኘው ዋጋ ትርፉ ግን ክብር ነው። ስለዚህ ራስን በማዋረድ ራስን ዝቅ በማድረግ እግዚአብሔርን እናከብራለን ማለት ነው። ለእግዚአብሔር ክብርን ስጥ ያለው ለዛ ነው። ከዛ ለእርሱም ተናዘዝ አለ። ኃጢአትን በደልን ለእግዚአብሔር ተናዘዝለት አለው። እግዚአብሔር የሰራውን በደል ስለማያውቅ አይደለም ለእግዚአብሔር የሚናዘዝለት፣ ኃጢአቱን በደሉን ስላወቀም ነው መዓት መቅሰፍት ያመጣበት አይደለ? ለእርሱም ተናዘዝ ካለ በኋላ ግን ያደረከውን ንገረኝ ያለው ለኔ ማለት ነው። ለእግዚአብሔር ተናዘዝ ያደረከውን ንገረኝ አለ። ምን ማለት ነው? ያደረከውን ለኔ ስትነግረኝ እየተናዘዝክ ያለው ለማን ነው? ለእግዚአብሔር ነው እያለው። ያደረከውን ለኔ በመንገድ ውስጥ ለእግዚአብሔር መናዘዝ ትችላለህ እያለ። ስለዚህ ለካህኑ ስንናገር እየተናዘዝን ያለነው ለእግዚአብሔር ነው። ለካህኑ እየተናገርን ለእግዚአብሔር እየተናዘዝን ነው ማለት ነውና በካህናት ፊት ስንቀመጥ የተቀመጥነው በእግዚአብሔር አይኖች ፊት ነው። በካህናት ፊት ስንቆም የቆምነው በእግዚአብሔር አይኖች ፊት ነው። ካህናት ኃጢአት ሰርተሃል፣ በደል ሰርተሃል፣ እግዚአብሔርን አስቀይመሃል ብለው የመፍረድ ስልጣን አላቸው። አትፍረድ የሚለው ስልጣን አቡነ ሽኖዳ ሳልሳዊ አትፍረድ የምትል መጽሐፍ አለቻቸውና አትፍረድ የሚለው የጌታችን ትምህርት የሚሰራው የመፍረድ ስልጣን መብት ላልተሰጣቸው ሰዎች ነው። እንዲፈርዱ ለተሾሙ ሰዎች አትፍረዱ ማለት አንችልም። ዳኛን ሄደን አትፍረድ ማለት አንችልም። ካህንን መተን አትፍረድ ማለት አንችልም። ስራው መፍረድ ስለሆነ ማለት ኃጢአት ሰርተሃል፣ እግዚአብሔርን አስቀይመሃል፣ በደለኛ ነህ፣ ኃጢአተኛ ነህ፣ እግዚአብሔር አምላክ ከበደልህ ከእስራት ይፍታ ብሎ ለኛ የመጸለይ መብት ያለው ካህኑ ስለሆነ ማለት ነው። ስለዚህ ካህናት የእግዚአብሔር አይኖች ናቸው። በካህናት ፊት ስንቀርብ እየቀረብን ያለው በእግዚአብሔር ፊት ነው። ንስሐ ስንገባ ለእግዚአብሔር ክብርን እየሰጠን ነው። ለካህኑ ስንናገር ለእግዚአብሔር እየተናዘዝን ነው ብለን ከመጽሐፍ ቅዱስ የወሰድነውን ትምህርት ተቀብለን በሙሉ ልባችን አምነን ነው ንስሐ ለመግባት መምጣት ያለብን ማለት ነው። እንግዲህ ኑዛዜ በጣም የሚፈለግ ነገር ነው። እግዚአብሔር አምላክ አዳምን አይተሃለሁ በዘፍጥረት ምዕራፍ 3 ከቁጥር 9 ላይ አዳም ወዴት አለ ብሎ ተጣርቶ ሲመጣ አዳም ያለበትን ቦታ ስለማያውቅ አይደለም፣ ለአዳም የኑዛዜ እድል እየሰጠው ነው። አዳም ኃጢአቱን በደሉን እንዲናዘዝ ጌታዊ ኃጢአት ሰራው በደል ሰራው ብሎ እንዲናገር እድል እየሰጠው ነው። ኃጢአትን በደልን አውጥቶ መናገር ታምኖ ኃጢአተኛ በደለኛ መሆን ማመን ከኃጢአት ከበደል ለመላቀቅ ከምንወስዳቸው እርምጃዎች የመጀመሪያው እርምጃ ነው። ኃጢአትን በደልን አምኖ መናገር ያስፈልጋል ማለት ነው። ስለዚህ ኑዛዜ በጣም የሚበረታታ የሚፈልግ ነገር ነው። አውት ላውድ ኃጢአትን በደልን አውጥቶ መናገር አጥፍቻለሁ በድያለሁ ብሎ መናገር ያንን ኃጢአት ለመጥላት ያንን ኃጢአት ለመተው በመናደርገው ጉዞ ውስጥ በጣም ትልቅ አስተዋጽኦ የሚያበረክት ነገር ነው። ኃጢአትን ለመደበቅ መሞከር ደግሞ በእግዚአብሔር ላይ እንደማፌዝ ነው። እኛ ኃጢአታችንን ስንደብቅ እግዚአብሔር አምላክ ይገልጥብናል። እኛ ኃጢአታችንን ስንገልጥ ደግሞ እግዚአብሔር አምላክ ይደብቅናል። ከባቴ ያበሳ ነው። ሰው እንዲዋረድ ኃጢአቱ እንዲገለጥ አይፈልግም እግዚአብሔር አምላክ። ነገር ግን እኛ ኃጢአታችንን እየደበቅን ጻድቅ መስለን ለመታየት በሞከርን ቁጥር እግዚአብሔር አምላክ የሚወደው እውነተኛውን ማንነታችን እኛ ውስጥ ያለውን ቅድስና ነው እንጂ እኛ ቅዱስ ለመምሰል የምናደርገውን ፌክ የሆነ መልካችን አይደለም።
ኃጢአተኛ የሆነውን መልካችንን እግዚአብሔር አምላክ ይወደዋል። ኃጢአታችንን አይወደውም እኮ እኛን ግን ይወደናል። ጻድቅ ለመሆን የሚጥረውን ኃጢአተኛ በደለኛ መሆኑን አምኖ የሚታገለውን ማንነታችንን ይወደዋል። ጻድቅ ለመምሰል የምናደርገውን ጥረት ግን እግዚአብሔር አምላክ አይወደውም። ኃጢአታችንን ለመደበቅ በሞከርን ቁጥር እግዚአብሔር አምላክ ይገልጧል። የዳዊት ታሪክ ትዝ አይላችሁም? ኦሪዮንን ከሚስቱ ከቤርሳቤ ጋር ዝሙት ከፈጸመ በኋላ ከኦሪዮ ሚስት ጋር ማለት ነው። ኦሪዮንን አስገደለው። ኃጢአቱን ለመደበቅ ብሎ ዳዊት ኦሪዮን አስገደለው፣ ኃጢአቱን እንዳይታወቅበት ማለት ነው። እሱ የሄደበትን ርቀት ከተመለከተ በኋላ ግን እግዚአብሔር አምላክ ኃጢአቱን በአደባባይ ገለጠበት። ኃጢአቱ በአደባባይ እንደተገለጠበት የምናውቀው የዳዊትን ኃጢአት በዘመኑ የነበሩ ሰዎች የቤርሳቤ ጓደኞች ወይ የዳዊት ጓደኞች ብቻ አይደለም የሚያውቁት። ዛሬ ከስንት ሺህ ዓመት በኋላ እኔና እናንተ ስለ ዳዊት ኃጢአት እያወራን ነው። እግዚአብሔር አምላክ ይሄን ያክል ነው ኃጢአቱን የገለጠበት ዳዊትን ለመደበቅ ስለታገለ ማለት ነው። ኃጢአታችንን በገለጥን በተናዘዝን ቁጥር እግዚአብሔር አምላክ ይሸፍንልናል፣ እንዳልተፈጠረ ያደርገዋል፣ ይደመስሰዋል ንስሐ ስንገባበት። እኛ ስንደብቀው ደግሞ እግዚአብሔር አምላክ ይገልጥብናል፣ አደባባይ ያወጣዋል ማለት ነው። ኃጢአታችንን ደብቀን ያልሆነውን ለመሆን ስንታገል ያመለጥን ሲመስለን የሸወድን ሲመስለን የእግዚአብሔር ቀን ሲመጣ እግዚአብሔር አምላክ ይገልጠዋል። እና እንደው ኃጢአትን መደበቅ ኃጢአትን መሸሸግ አያስፈልግም። ኃጢአታችንን አምነን በደለኞች መሆናችንን አምነን ተቀብለን በእግዚአብሔር ፊት ሁሉ ነገር ስናቀርብ የእግዚአብሔር አይኖች በተባሉ ካህናት ፊት ሁሉ ነገር ስንዘረግፈው ግን ያን ጊዜ እግዚአብሔር አምላክ በምሕረት አይኖቹ ሁላችንንም ይመለከተናል ማለት ነው። ሁላችንን ይመለከተናል። እኛ ኃጢአታችንን ስናስታውስ እግዚአብሔር አምላክ ይረሳልናል። እኛ ስንረሳው ስንዘነጋው ደግሞ እግዚአብሔር አምላክ ያስታውስብናል ማለት። ስለዚህ ሁለተኛው የንስሐ ደረጃ በካህን ፊት ቀርቦ ኃጢአትን መናዘዝ ነው ማለት ነው። ሶስተኛውና የመጨረሻው ደረጃ የቀኖናና የፍትሐት ደረጃ ነው፣ ወይም ደግሞ የቀኖናና የፍትሐት ጊዜ ማለት ነው። ለካህኑ ኃጢአታችንን ከተናዘዝን በኋላ ካህኑ ከሰሙ በኋላ እንደሰራነው ኃጢአት ሁኔታ ከገባንበት የኃጢአት ጉድጓድ እኛን ማውጣት የሚችል ማላቀቅ የሚችል የመፍትሄ ሐሳብ ያቀርባሉ። ይህ የመፍትሄ ሐሳብ ስጋችንን የምንጎስምበት ስጋችንን የምንቀጣበት ነው፣ ቀኖና ተብሎ ይጠራል። ቀኖናው ወሰን የለውም። ካህኑ እንደ ኃጢአታችን ሁኔታ ይጠቅመዋል ይበጀዋል ብሎ ያሰቡትን አይነት ቀኖና ሊሰጡን ይችላሉ። በጣም መንፈሳዊ ለሆነ ሰው ትንሽ ቀኖና ሊሰጠው ይችላል። ወይ ደግሞ በጣም መንፈሳዊ ለሆነ ሰው በጣም ከባድ ቀኖና ሊሰጠው ይችላል። በጣም መንፈሳዊ ነው፣ ለክርስትና ቅርብ ነው፣ በጣም ብዙ መልካም ስራዎችን ይሰራል። ከዛ ግን ትንሽ ኃጢአት ሰራ። እሱ ለሰራው ትንሽ ኃጢአት በጣም ብዙ ቀኖና ሊሰጠው ይችላል። ከዛ ደግሞ ብዙ መንፈሳዊ ላልሆነ ሰውና በጣም ብዙ ኃጢአት ውስጥ ላለ ሰው ደግሞ በጣም ትንሽ ቀኖና ሊሰጠው ይችላል። የኃጢአቱ መጠን ታይቶ ከኃጢአቱ ጋር የሚመጣጠን አይደለም የሚሰጠው ቀኖና። ቀኖና ለኃጢአታችን የሚሰጠን ቅጣት አይደለም። በነገራችሁ ላይ ተመጣጣኝ ቅጣት። ለምሳሌ አንድ ሰው ወንጀል ሰርቶ ፍርድ ቤት ሲቀርብ ፍርድ ቤቱ በተቻለ አቅም ከሰራው ወንጀል ከሰራው ጥፋት ጋር ተመጣጣኝ የሆነ ቅጣትን ነው የሚሰጠው። ካህናት የሚሰጡት ቀኖና ግን እንደሱ ያለ ቅጣት አይደለም። ቅጣትነቱ ለስጋችን ነው እንጂ ካህናት የሚሰጡት ቀኖና መድኃኒት ነው፣ እንደሰራነው ኃጢአት አይነት ማለት ነው። አንድ ሰው እንደሚፈተንበት ኃጢአት ያለ አይነት ቀኖና። ለምሳሌ በጣም የሚፈተነው በስስት ከሆነ፣ በንፉግነት ከሆነ፣ በስርቆት ከሆነ ካህኑ ምጽዋት እንዲሰጥ ሊያዙት ይችላሉ። ምክንያቱም ስስት፣ ንፉግነት፣ ስርቆት የመሳሰሉት ራስ ወዳድ የሚያደርጉት ከሰዎች መቀማትን ለሰዎች መከልከልን የሚያበረታቱ ኃጢአቶች ስለሆኑ እነዚህን ኃጢአቶች ማሸነፍ የምንችለው ደግሞ በልግስና ነው። ስለዚህ ምጽዋት ስንሰጥ ስስትን እያሸነፍን ነው፣ ንፉግነትን እያሸነፍን ነው ማለት ነው። ስለዚህ እንደምንሰራው እንደምንፈተንበት ኃጢአት አይነት ካህኑ ከዛ ኃጢአት የምንላቀቅበትና ለዛ ኃጢአት መፍትሄ መሆን የሚችልን ቀኖና ይሰጡናል ማለት ነው። ስለዚህ የቀኖናው መብዛትና ማነስ የኃጢአታችን ሁኔታ የሚያሳይ አይደለም። በጣም መንፈሳዊ የሆነ ሰው ትንሽ ኃጢአት ሲሰራ በጣም ለቅድስና እየቀረበ ስለሆነ በመንፈሳዊቱ ለማደግ እየቀረበ ስለሆነ ከዛ እንዳያሰናክለው ከባድ ቀኖና ይሰጧል። የተሰጠው ቀኖና በጣም ኃጢአቱ ትንሽ እኮ ልትሆን ትችላለች። የተሰጠው ቀኖና ግን ትልቅ ነው። ያንን ቀኖና ለመፈጸም በሚታገልበት ጊዜ በመንፈሳዊቱ የበለጠ እንዲያድግ ማለት ነው። ሩቅ የሆነ ሰው ደግሞ ከባድ ቀኖና ከተሰጠው ይሰበራል፣ ይጠፋል። እንዳይጠፋ ደግሞ ቀስ እያለ እንዲላመድ ቀስ እያለ መምጣት እንዲችል እያባበለች የምታመጣ አነስ ያለች ቀኖና ተሰጥቷለች ማለት ነው። እና የቀኖናችን መጠን ከምንሰራው ኃጢአት ጋር ተመጣጣኝ እንዲሆን አንጠብቅ። አንዳንድ ሰዎች ይጨነቃሉ። በጣም ብዙ ኃጢአት ከተናዘዙ በኋላ ካህኑ ቀለል ያለ ቀኖና ሲሰጧቸው በቃ ይችን ቀኖና ፈጽሜማ ኃጢአቴ ይቅር አይባልም፣ የሆነ ንጹህ የመሆን ስሜት አይሰማኝም፣ በጣም ብዙ ነገር ቢሰጡኝ፣ በጣም ብዙ ስገድ ቢሉኝ፣ ጹም ቢሉኝ ምናምን ነበር በጉልበታችን አለ አይደል፣ በድካማችን በጾማችን ልክ በስግደታችን ልክ ኃጢአታችን ይቅር እንዲባልልን ማለት ነው። ክርስቲያኖች እኔና እናንተ ማወቅ ያለብን ነገር እኔና እናንተ የምንሰራው የኔና የናንተ ኃጢአት ማስተስረይ የሚችል ምንም ስራ የለም። ኃጢአታችን ይቅር የሚባለው በክርስቶስ ምሕረት ብቻ ነው፣ በእግዚአብሔር ጸጋ ብቻ ነው። ከእግዚአብሔር ጸጋ ውጪ እኔና የናንተ ድካም ኃጢአታችን ይቅር ማስባል አይችልም። እኔና እናንተ በጎ ስራዎችን የምንሰራው በስራችን ልክ በድካማችን ልክ ኃጢአታችን በደላችን ይቅር እንዲባልልን ሳይሆን ለመማር ወደ እግዚአብሔር ለመቅረብ ያለንን በጎ ፈቃድ ለማሳየት ብቻ ነው። ሐሳቤ ገብቷችኋል አይደል? ስለዚህ አንድ ሰው በጣም ብዙ ስለታገለ በድካሙ ልክ ኃጢአቱ በደሉ ይቅር ይባልለታል ማለት አይደለም። እግዚአብሔር ይቅር ስላለው ብቻ ነው እንጂ ከምንሰራቸው በጎ ስራዎች በጣም በብዙ ጥፍ ኃጢአቶችን በደሎችን ስለምንሰራ
በድካማችን ልክ አይደለም፣ በስራችን ልክ እግዚአብሔር በስራችን ልክ ከከፈለንማ ጉዳችን እንደው በቸርነቱ በምሕረቱ ይጎብኘን እንጂ እንደ ስራችን እንደ ድካማችን መጠን ባይከፍለን ነው ለኛ የሚጠቅመንና ቀኖናችን መብዛቱ ማነሱ የሆነ የኃጢአታችንን መጠን አይደለም የሚያሳየው። ይልቁንም እኛ መንፈሳዊያን ለመሆን የምናደርገውን ጥረት መደገፍ የሚችል ቀኖና ነው መሆን ያለበት ማለት። ንስሐ አባቶች ይሄንን ማድረግ የሚችሉበት የሆነ ሰውየውን ያለበትን ሁኔታ ተረድተው መንፈሳዊ ችሎታውን ተረድተው አውቀው ያለውን መንፈሳዊ ዕውቀት ተረድተው መታገል የሚችልበትን አቅሙን አይተው የሚመጥኑን አይነት ቀኖና የመስጠት ኃላፊነት አለባቸው ማለት ነው እንጂ እንደው ዝም ብለው ለሁሉም አንድ አይነት ቀኖና አይሰጡም። እሳቸው አይተው ተረድተውን በደንብ መንፈሳዊ ሕይወታችንን ብቻ ሳይሆን ኢንጀነራል ያለን ስብዕና ተረድተው ከዛ ጋር የሚሄድና እኛን ወደ እግዚአብሔር ማቅረብ የሚችል ቀኖና ይሰጡናል ማለት ነው። የቀኖና ሁኔታ ሊለያይ ይችላል። እንዳልኳችሁ ከመንፈሳዊ ልምምድ ይወጣ ሊሆን ይችላል። እኔ ፐርሰናሊ ከገጠሙኝ ድሮ ልጆች ሆነን ከገጠሙኝ ነገሮች አንዱን ልንገራችሁ። አንዲት እህቴ ንስሐ አባቷ ጋር ሄደች፣ ንስሐ ገባች፣ ቀኖና ተሰጣት። ግን የተሰጣት ቀኖና ትንሽ አስጨነቃት እና መታ አማከረችኝ። አባይ ሰጡኝ ቀኖና እኔ መንፈሳዊ አይመስለኝም፣ ምን እንደማደርግ ግራ ገብቶኛል አለች። እና ምንድነው የሰጠሽ ቀኖና ብዬ ስጠይቃት ገላሽ እንዳትታጠቢ የተባልኩት አለች። በጣም አስፈላጊ ካልሆነ በቀር ለሚቀጥሉት 2 ሳምንታት ገላሽ እንዳትታጠቢ የሚል ቀኖና የሰጧት እኛ አባት ማለት ነው። አሁን እኛ የምናየው ቀኖና ጹም፣ ስገድ፣ ይሄንን ጸልይ፣ ምጽዋት ስጥ የመሳሰሉን ቀኖና ነውና ገላሽ እንዳትታጠቢ የሚለው ቀኖና ግራ አጋባት ማለት ነው። በኋላ ሲገባኝ ስረዳ ይቺ ልጅ በጣም የምትፈተነው በትውዝፍት ነው። በጣም መጋጊያ ትወዳለች፣ በጣም ማጌጥ መልበስ ትወዳለች። ብዙ አይነት ጁዌለሪ ጌጣጌጦች አሏት። በቃ በጣም ማብረቅረቅ፣ ማሸብረቅ፣ ማማር የምትወድ ሴት ናት። እና እኛ አባት እቺ ሴት ማስተማር የፈለጉት ምንድነው አፈር መሆኗን፣ በጣም ቆሻሻ መሆናችንን በቃ በጣም ከአፈር የተሰራን ትቢያ መሆናችንን ማሰብ እንድንችል ማለት ነው። ሰውነቷ በቆሸሸ ቁጥር ምን ያክል ትንሽ እንደሆነች ማሰብ እንድትችልና ራስን መግዛት እንድትለማመድ ነው። በጣም ቆንጆ እንደሆነች ስለሚሰማትና ውብ በመሆኗ ቆንጆ በመሆኗ ብዙ ፈተናዎች ወደ ህሊናዋ ስለሚመጡ ማለት ነው። በውበቷ ስለምትመካ ትቢያ መሆኗን አፈር መሆኗን ማሰብ እንድትችል ገላሽን አትታጠቢ ያሏት። ባለስልጣን ናቸው፣ መብት አላቸው እንደዛ ማለት። አሁን ጸሎት እየጸለየች እቺ ሴት እየጾመች እየሰገደች ይሄንን የተባለችውን ቀኖና ስትፈጽም ምን ያክል ከንቱ መሆኗን ምን ያክል ደካማ መሆኗን በእግዚአብሔር ፈቃድ በእግዚአብሔር ቸርነት እንጂ እንደ በራሷ ውበት ምናምን የምትኖር አለመሆኗን ትረዳለች ማለት ነውና ከኃጢአታችን ከበደላችን አላቆ ወደ እግዚአብሔር ሊያቀርበን የሚችልልን ምግባርን እንደው ኃጢአት እስካልሆነ ድረስ ማለት ነው። አንዳንድ ጊዜ ያው እዚህ ለመናገር የማይመቹ ትክክል ያልሆኑ ንስሐ አባቶች ትክክል ያልሆኑ ቀኖና ያልሆኑ ግን ቀኖና ብሎ የሚሰጧቸው ነገሮች ይኖራሉ። ለኔ እንደዚህ አድርጊልኝ ሊሆን ይችላል። ሌሎች ክፉ የሆኑ ነገሮችን እንዲያደርግ ሊጠይቁ ይችላሉ። ይሄ ኃጢአት እንድንሰራ ንስሐ አባታችን ሊጠይቀን አይችልም። በደል የሆነ ነገር እንድንፈጽም ሊጠይቀን አይችልም። ከዛ ውጭ ግን እኛም በመንፈሳዊ ሕይወታችን እንድናደርግ ሊያደርገን የሚችል ማንኛውም ነገር ንስሐ አባታችን ሊያዘን ይችላል። ንስሐ አባታችን ያዘዙን ነገሮች ስንፈጽም ደግሞ እኛ በእምነት ሆነን በትጋት ሆነን እስከፈጸምን ድረስ የበለጠ እግዚአብሔርን የማወቅና ወደ እግዚአብሔር የመቅረብ እድላችን ሰፊ ሆናል ማለት ነው። ስለዚህ ቀኖና ይሰጠናል። በተሰጠን ቀኖና ልክ ደግሞ እኛ ወደ እግዚአብሔር ለመቅረብ እድል እናገኛለን ማለት ነው። ከዛ በኋላ የተሰጠንን ቀኖና ስንፈጽም ለምሳሌ ለአንድ ሳምንት ከሆነ ቀኖና የተሰጠን ያን አንድ ሳምንት አድርጎ የተባልነውን ነገር ሳንዘናጋ ሳንሰንፍ በተባልነው መልኩ በተባልንበት ልክ ከፈጸምን በኋላ ከጨረስን በኋላ ልክ ሳምንቱ ሲያልቅ ተመልሰን ወደ ንስሐ አባታችን እንሄድና የተባልነውን ቀኖና መፈጸማችንን እናገራለን ማለት ነው። የተባልነውን ቀኖና መፈጸማችንን ስንናገር ያን ጊዜ ካህኑ የፍትሐት ጸሎት ጸልዩና ፍትሐት ዘወልድ የሚባል ጸሎት አለ። ሌሎችም የንስሐ ጸሎቶች አሉ። ካህኑ እኛ እግዚአብሔር አምላክ ከኃጢአት ከበደል እስራት እኛን እንዲፈታን ይቅር እንዲለን እንዲምረን ጸሎት ያደርጉልናል ማለት ነው። ያን ጸሎት ካደረጉልን በኋላ እግዚአብሔር ይፍታ ሲሉን ያን ጊዜ ከነበርንበት የኃጢአት እስራታችን ተፈተን ንጹህ ሰው እንሆናለን። ያን ጊዜ ስጋው ደግሞ ለመቀበል የተዘጋጀን እንሆናለን ማለት ነው። ስለዚህ ይሄ ሶስተኛው ደረጃ የቀኖናና የፍትሐት ደረጃ ይሆናል ማለት ነው። የእግዚአብሔርን ፍቅር የምናስብበት፣ የእግዚአብሔርን መንግስት የምናስብበት፣ ራሳችንን መንፈሳዊያን ለመሆን የምንታገልበትና የምናድግበት፣ ፈተናውን ለማሸነፍ የምንጥርበት ደረጃ የቀኖና ደረጃ ተብሎ ይጠራል ማለት ነው። ይሄ ቀኖና ለስጋ ቅጣት ነው። ስጋችንን በመጎሰም ስጋችንን በመቅጣት እኛ ወደ እግዚአብሔር ለመቅረብ የምናደርገው ጥረት ማለት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 9 ላይ ለሌሎች ካስተማርኩ ከሰበኩ በኋላ እኔ ደግሞ ራሴ የተጣልኩኝ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ አለ። ስጋዬን እየጎሰምኩ አስገዛዋለሁ አለ እና ስጋችንን እየጎሰምን ለፈቃድ እግዚአብሔር ለማስገዛት ስጋችንን የምንቀጣበት የምንጎስምበት መንገድ ነው ይሄ ቀኖና ብለን የምንጠራው መንገድ ማለት ነው። ጌታ እግዚአብሔር በዘሌዋውያን ምዕራፍ 26 ከቁጥር 41 ላይ ሲናገር እንደዚህ ይላል፣ ያልተገረዘ ልባቸው ቢዋረድ
ኃጢአታቸውንም ቢያስቡ የኃጢአታቸውንም ቅጣት ቢቀበሉ እኔ ቃል ኪዳኔን አስባለሁ ይላል። ያልተገረዘ ልባቸው ቢዋረድ የኃጢአታቸውንም ቅጣት ቢቀበሉ እኔ ቃል ኪዳኔን አስባለሁ። የእግዚአብሔር ቃል ኪዳን የትኛው ነበረ? እናንተ ብትመለሱ እንደ አለላ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጣለች፣ እንደ ደም ብትቀላ እንደ ባዝቶ ትጠራለች ብሎ የሰጠንን ቃል ኪዳን አስባለሁ አለ እግዚአብሔር አምላክ። እነሱ ያልተገረዘ ወይም ከፍ ያለ ልባቸው ቢዋረድ የኃጢአታቸውንም ቅጣት ቢቀበሉ ማለትም ስጋቸውን ቢቀጡ ቢጎስሙ ማለት ነው። ትዝ የሚላችሁ ከሆነ በቆሮንቶስ መልእክቱ ላይ ቅዱስ ጳውሎስ ምዕራፍ 5 ላይ በጣም ከባድ በሆነ የዝሙትና ሌሎች ኃጢአቶች የተጠቃ አንድ ሰው ነበር በቆሮንቶስ ቤተክርስቲያን ውስጥና ቅዱስ ጳውሎስ በጌታ ቀን ነፍሱ እንድትድን ጌታችን ዳግም ሊፈርድ ሲመጣ ነፍሱ እንድትድን ወይም ምሕረት እንድታገኝ ዛሬ ለሰይጣን አሳልፋችሁ ስጡት ሲል እናገኘዋለን። ቅጡት ማለት ነው፣ ቀኑና ነው። ከቤተክርስቲያን ህብረት ለዩት ማለት ነው። አንድ ሰው ቀኑና ላይ በሆነበት ጊዜ ላይ ከቤተክርስቲያን ህብረት ከሚደረግበት ከሚስጣት ቤተክርስቲያን ይለያል አይደለ? ቀኑና ላይ ያለ ሰው መቁረብ አይችልም፣ ገብቶ አስቀድሶ መቁረብ አይችልም። ቀኑና ላይ ያለ ሰው ይለያል ማለት ነው። እና ከቤተክርስቲያን ህብረት ለዩት አለ። በጌታ ቀን እንዲድን ከቤተክርስቲያን ህብረት ለዩት አለ። ቅጡት ማለት ነው። ለሰይጣን አሳልፋችሁ ስጡት አለ ማለት ከቤተክርስቲያን ህብረት የተለየ ሰው ለሰይጣን ተላልፎ የተሰጠ ሰው ነው እና ከኃጢአቱ ከበደሉ እንዲመለስ አሁን ከኃጢአቱ ከበደሉ ካልተመለሰ በጌታ ቀን አይድንም። በጌታ ቀን ግን መዳን እንዲችል ከኃጢአቱ ከበደሉ መለየት እንዲችል ማለት ነው አሁን ለዩት ይላል። ከዛ ሁለተኛ ቆሮንቶስ ስታነቡ ደግሞ ምዕራፍ 2 ቁጥር 6 ላይ ያን ጊዜ ከቤተክርስቲያን ለዩት ያለውን ሰው አሁን ደግሞ ይቅር በሉት ይበቃዋልና እንደው በምህረት አይን ተመልከቱት እያለ ወደ ቤተክርስቲያን እንዲመለስ ቀኖናውን ጨርሶ ወደ ቤተክርስቲያን እንዲመለስ ደግሞ ሲጠይቃቸው ሲማጸናቸው እናገኛለን ማለት ነውና ቀኖና እንደያለንበት መንፈሳዊ ህይወት ደረጃ እንደያለንበት የትግል አይነት የኃጢአት ፈተና አይነት ካህናቱ እኛን ወደ እግዚአብሔር ለማቅረብና ከቁስላችን መዳን እንድንችል ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት ናት አይደል ያለው። ከቁስላችን መዳን እንድንችል የሚሰጠን ካህኑ ሐኪማችን የሚሰጠን መድኃኒት ነው እንጂ እንደው ለኃጢአታችን ለበደላችን የሚሰጠን ተመጣጣኝ ቅጣት አይደለም የሚለውን ነገር ማሰብ ያስፈልጋል ማለት ነው። እንግዲህ ሐሳቦቻችን እየተቀለልን ለመምጣት ንስሐ ላለመግባት የምናቀርባቸው በጣም ብዙ ምክንያቶች አሉ። ንስሐ ላለመግባት ከምናቀርባቸው ብዙ ምክንያቶች አንዱ የካህናት በደል ነው። ካህኑ ከኔ ባሱ ኃጢአተኛ በደለኛ ናቸው። እሳቸው ኃጢአተኛ በደለኛ እንደሆኑ እያወቅኩኝ እኔ እንዴት ብዬ ኃጢአቴን ለእሳቸው እናገራለሁ? ራሱ ኃጢአተኛ የሆነ ካህን እንዴት እኔን ከኃጢአቴ ሊያጠራኝ ሊያነጻኝ ከእስራቴ ሊፈታኝ ይችላል ብለው የሚጠይቁ ሰዎች አሉ። ይህ በተደጋጋሚ መልስ የተሰጠበት ጉዳይ ስለሆነ እውነት ለመናገር ብዙ መናገር አያስፈልግም። ግን ካህኑ ኃጢአታችንን በደላችንን ይቅር እንዲባል ማድረግ የሚችለው በራሱ ቅድስና በራሱ ንጽህና ልክ አይደለም፣ በክህነቱ ነው። ካህኑ ቢቆሽሽ ክህነቱ አይቆሽሽም። ካህኑ ቢበድል ካህኑ እንደ ሰው ይበድላል እንጂ ካህኑ የተሸከመው ክህነት የሚቆሽሽ የሚበድል አይደለም። ካህንነቱ እስካልቀረ ድረስ እስካልፈረሰ ድረስ ካህን የሆነ ሰው ከስራታችን መፍታት ይችላል፣ ከስራታችን ሊፈታን ይችላል። ካለበለዚያ ግን እኛ ካህኑ ኃጢአተኛ ነው እያልን የምንሄድ ከሆነ በደል የማይሰራ ኃጢአት የማይሰራ ማንም ሰው የለም። ካህናት ሰዎች ናቸው። ጳጳሳትም ቢሆኑ ቅዱስ ፓትርያርኩም ቢሆኑ ሌሎችም ካህናት ቢሆኑ ሰዎች ናቸው። መበደላቸው ኃጢአት መስራታቸው አይቀርም። ኃጢአት የሚሰራ ካህን ጋር አልሄድም የምንል ከሆነ ካህናት ጋር ጭራሽ ልንሄድ አንችልም። ካህናት ጋር ካልሄድን ደግሞ ንስሐ መግባት አንችልም። ከኃጢአታችን ከበደላችን መፈታት አንችልም ማለት ነው። ስለዚህ የካህናትን በደል እያሰብን አይደለም ንስሐ የምንገባው። ይልቁንም የተሸከሙትን ክህነት የያዙትን መስቀል ንጹሑን መስቀል አስበን ነው ንስሐ የምንገባው። ቅዱስ ጎርጎርዮስ ነባቤ መለኮት የሚባል አባት ይህንን ሲያስረዳ ከእንጨት በተሰራ ማተብና ከወርቅ በተሰራ ማተብ ይመስላል። አንድ ንጉስ ደብዳቤ ቢጽፍ ከዛ ደብዳቤው ላይ ማተብ ሲያደርግ አንዱ ደብዳቤ ላይ ከንጹህ ወርቅ የተሰራ ማተቡ ከንጹህ ወርቅ የተሰራ ማተብ ቀለም አስነክቶ ቢመታበት፣ ሌላኛው ደብዳቤ ላይ ደግሞ ከእንጨት የተሰራ ማተብ ቀለም አስነክቶ ማተብ ቢመታበትና ሁለቱ ደብዳቤዎች ቢላኩ ደብዳቤዎቹን የሚቀበል ሰው ማተቡን አይቶ ጽሁፉ አንድ አይነት እስከሆነ ድረስ የንጉሱ ምልክት አንድ አይነት እስከሆነ ድረስ ማተቡን አይቶ ይሄ የወርቅ ማተብ ነው ይሄ ደግሞ የእንጨት ማተብ ነው ማለት አይችልም። ምልክቱን ብቻ ማየት ስለሆነ የሚችለው ማለት ነውና ወርቅ ንጹህ ማለት ነው አይደል? የንጽህና ምልክት ነው። ያው እንጨት ነው። ስለዚህ እንደ ወርቅ ንጹህ የሆነ ካህንም እንደ እንጨት የሆነ ካህንም ንስሐችንን ቢቀበሉን የሚያነጻን ንጹህ የሚያደርገን ከስራታችን የሚፈታን ክህነታቸው ያ ምልክቱ ጽሁፉ እንጂ የካህናቱ ክብር የካህናቱ ቅድስና አይደለም ማለት ነው። ስለዚህ የካህናትን ኃጢአትና የካህናትን በደል እያሰብን ንስሐ አልገባም ማለት መብት የለንም ማለት ነው። ካህናቱ ንስሐ አባት አላቸው። ፓትርያርኩ ንስሐ አባት አላቸው። እያንዳንዱ ጳጳስ የራሱ ንስሐ አባት አለው። ስለበደላቸው ስለ ኃጢአታቸው እነሱ ሄደው ንስሐ ይገባሉ። እኛ የነሱ ኃጢአት የነሱ በደል ጉዳያችን አይደለም፣ አይመለከተን። እኛ የሚመለከተን የእግዚአብሔር አይን ተብሎ የጠሩ ካህናት ፊት ቀርበን ራሳችንን ማቅረባችን ወይ ደግሞ ራሳችንን ማዋረዳችን ነው እንጂ የካህኑን ቅድስና የካህኑን ንጽህና እየለካን እከሌ ንጹህ ይመስላል እከሌ ምክንያቱም ማንንም ካህን ማወቅ አንችልም። ማን ንጹህ እንደሆነ ማን በደለኛ እንደሆነ መለየት አንችልም። ሰው አይቶ መለየት ስለማይችል ማለት ነውና
በዛ መልኩ የምናደርገው መመዘኛ ስለሌለም በዛ መልኩ የምናደርገው ልዩነት ተገቢ አይደለም ማለት ነው። ስለዚህ የካህናት ኃጢአት የካህናት በደል የኛን ንስሐ እንዳይቀበሉ አያደርጋቸውም። እኛ አምነን እስከተቀበልን ድረስ ችግር የለውም። በነገራችሁ ሰሞኑን የምንዘክረው አንድ አስከናፍር የሚባል ቅዱስ አባት አለና ይህ አስከናፍር የሚባል ቅዱስ አባት ያው ታሪኩ ረጅም ነው፣ ወደ ዝርዝሩ መግባት አልፈልግም። 13 ወንበዴዎች ይሄንን ሰውዬ እንዝረፈው ብለው አስከናፍርን ለመዝረፍ የገዳም መነኮሳትን ልብስ ለብሰው መጡ። ከልብሳቸው ስር ሰይፍ ታጥቀው ጎመድ ታጥቀው ለሊት ሊዘርፉት ሊደበድቡት ማለት ነው ወደ ቤቱ መጡ። አስከናፍር እንግዳ ተቀበሉ። እንደና አብርሃም እንግዳ እየተቀበለ የሚኖር ሰው ነውና እንግዶች ነን አሳድረን ብሎ ቤቱ ሲመጡ ሲመለከታቸው መነኮሳት ናቸው። ሲመለከት ቁጥራቸው 13 ነው። እንዴ ይሄማ ጌታና ደቀ መዛሙርቱ መሆን አለባቸው ብሎ አመነ። በጣም የሚገርም እምነት ያለው ሰው ነውና ጌታና ደቀ መዛሙርቱ መሆን አለባቸው ብሎ አመነና ቤቱ አስገብቷቸው እግራችሁን ካላጠብኳችሁ አለ። እነዚህ ወንበዴዎች ግራ እየተጋቡ እግራቸውን ታጠቡ። እግራቸውን ካጠባቸው በኋላ ይላል ወንበዴዎች ናቸው አስተውሉ። የእግራቸውን እጣቢ ወሰደና እዛ እሱ ጎረቤት እሱ አካባቢ ይኖር የነበረ ሽባ የነበረ ብላቴና ላይ አፈሰሰበት፣ እግሩን አጠበበት፣ በእነሱ እግር እጣቢ ማለት ነው። ከዛ በኋላ ይህ ሽባ የነበረ ሰው ተነስቶ ተራመደ፣ ተፈወሰ። አሁን ራሳችሁን ጠይቁ። በጣም የሚደንቅ ታሪክ ነው በእውነት በረከቱ ይደርብን። ይሄን ሽባ ሰው የፈወሰው የእነዚህ ሰዎች ቅድስና ነው ወይስ ያስከናፍር እምነት ነው? ያስከናፍር እምነት ነው አይደል? ካህኑ ምንም ያክል ያልተገባው ቢሆን እንኳን እናንተ የተገባው እንደሆነ አምነን ካህን መሆኑን አውቀን ቤተክርስቲያን ካህን ነው ስላችሁ ከመጣን እግዚአብሔር አምላክ የኛን የልቦና መዋረድ የኛን ራሳችን ወደ እሱ ፊት ማቅረብ ይመለከታል እንጂ አይ ካህኑ ቅዱስ ስላልሆነ የሰው እየተሳሳተ ሰው ጋር ስለሄደ አልቀበሉም አይደል። ስለዚህ እኔና እናንተ የካህናትን ቅድስና እየለካን መቼም ማወቅ ስለማንችል የቅድስናቸውን መጠን ቅድስናቸውን እየለካን አይደለም ወደ ንስሐ ምን ሄደው ይልቁንም የእግዚአብሔርን ቸርነት የእግዚአብሔርን ምሕረት እየተማጸንን ራሳችንን የትኛውም ካህን ፊት ማቅረብ ይኖርብናል ማለት ነው። ሁለተኛው ደግሞ ሰዎች ንስሐ ላለመግባት የሚያቀርቡት ምክንያት ቀቢጸ ተስፋ ነው። ተስፋ መቁረጥ ማለት ነው። ጠላት ዲያብሎስ የመጨረሻ እኛ እንድል የሚያደርግበት ትልቁ መሰረት ተስፋ መቁረጥ ነው። ተስፋ የቆረጠ ሰው ማምለጫ የለውም። በእግዚአብሔር ተስፋ ማድረግ አልቻለም። እግዚአብሔር ያስመልጠኛል ያድነኛል ብሎ ማሰብ ስለማይችል ማምለጫ የለውም እና ተስፋ የቆረጠ ሰው የተሸነፈ ሰው ነው። ተስፋ መቁረጥ በጣም ትልቅ የመጨረሻ ልንሰራ የምንችለው በደል ነውና እግዚአብሔር አምላክ ተስፋ ከመቁረጥ ይሰውረን። በእውነት በቸርነቱ እግዚአብሔር አያስችለኝም ከማለት ይሰውረን። ይሄንን ሲያደርግ ደግሞ በቃ እኛን ለማታለል እኛን ከእግዚአብሔር ለመለየት እንጂ እውነት ሆኖ አይደለም አይደል ይላል ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 11 ላይ የሰይጣንን የጠላትን መንገድ አንስተውምና በሰይጣን እንዳንታለል የሰይጣንን መንገድ ወይም የጠላትን ሐሳብ አንስተውምና እንዳንታለል እንጠንቀቅ ይላል። እንዳያታለን እንጠንቀቅ ነው። በጣም ሊያታለን ስለሚሞክር ማለት ነው። እኛን ተስፋ ከሚያስቆርጥባቸው በጣም ብዙ መንገዶች በጣም ከተለመዱት መንገዶች አንዱ ዞሮ ዞሮ ንስሐ ገባህም አልገባህም መልሰህ ይሄንን ኃጢአት በደል መስራትን መውደቅህ አይቀርም። ስለዚህ ምን አደከመ ይላል መጥቶ ምን አደከመ መበደልህ እኮ አይቀርም፣ መውደቅህ አይቀርም፣ ኃጢአት መስራትህ አይቀርም። ማንን ነው የምታታለው? ነገ መልሰን እንደምትሰራው ይሄን ኃጢአት ሁለታችንም እናውቃለን። ስለዚህ ለምን ንስሐ ትገባለህ? ለምን ትለፋለህ? ለምን ትደክማለህ? ስለዚህ አንደኛን ስትረጋጋ ሰብሰብ ስትል ኃጢአትን ማሰራበት ደረጃ ላይ ስትደርስ ያን ጊዜ ንስሐ ትገባለህ ይለናል። በእውነት ማስተዋሉን ያድለን እንጂ ጌታችን ንስሐ ግቡ ብሎ ሲያስተምረን ንስሐ ከገባን በኋላ እንደምንበድል ስለማያውቅ አይደለም፣ ያውቃል። ኃጢአት እንደምንሰራ ያውቃል። ንስሐ ገባ ስንባል ንስሐ ገብቶ መልሶ አይወድቅም በቃ ለዘላለም ንጹህ ሆኖ ይኖራል ተብለን አይደለም፣ ድካም እንዳለብን ስለሚያውቅ ነው። ለዛ ነው ንስሐ ሚስጥረ ንስሐ ከሚደገሙ ሚስጥራት መካከል የተደረገው። ለዛ ነው ደጋግመን መፈጸም ከምንችላቸው ሚስጥራት መካከል የሆነበት ምክንያት ሰው ከበደለ በኋላ መልሶ ማነው ንስሐ ገባ በኋላ መልሶ ስለሚበድል ነው። ለዛ ነው እኮ ነብዩ ሚልኪያስ በትንቢተ ሚክያስ ምዕራፍ 7 ቁጥር 8 ላይ ጠላቴ ሆይ ብወድቅም እነሳለሁ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛል አለ። እግዚአብሔር ብርሃን ይሆንልኛል ብወድቅም ደግሞ እነሳለሁ እንጂ ወድቄ አልቀርም። በቃ የክርስቲያን እምነቱ በእግዚአብሔር የሚያምን ሰው የሚያስበው የሚያምነው እንደዚህ ነው። ብወድቅም እነሳለሁ እንጂ እንደወደቅኩ አልቀርም እና ንስሐ ከገባን በኋላ መልሶ መውደቅ የማይቀር ነው። ላለመውደቅ እኮ እንታገላለን፣ የተሻለ ሰው ለመሆን እንጥራለን፣ እንሻሻላለን። ግን ደግሞ መልሰን ምናልባት በፊት ከምንሰራው የባሰ ኃጢአት ደግሞ ልንሰራ እንችላለን። መበደላችን መውደቃችን ትላንትና የገባነው ንስሐ ከንቱ አያደርግም። ሰው ነገ የሚሞት ከሆነ ዛሬ ንስሐ መግባት አለበት አይደል? መቼ እንደምንሞት አናውቅም። ለዛ ነው ቶሎ ቶሎ ንስሐ የምንገባው መቼ እንደምንሞት ስለማናውቅ ነውና ነገ መልሼ መውደቅ አይቀርም፣ መበደል አይቀርም፣ ኃጢአት መስራት አይቀርም ብለን ራሳችንን ማዘናጋት የለብንም። ደጋግመን ብንበድልም ደጋግመን ብንወድቅም እግዚአብሔር አምላክ ደጋግሞ ሊምረን የታመነ አምላክ ስለሆነ ማለት ነው። ይሄ ኃጢአት መቼም አይተወኝም አይለቀኝም ብለን ከምናስባቸው መቼም አይፋታኝም ከምንላቸው ኃጢአቶች ለመላቀቅ በጣም ሁነኛ የሚባለው መንገድ ንስሐ ነው። ከንስሐ የተሻለ መላቀቂያ ማሸነፊያ መንገድ ስለሌለ ማለት ነውና ንስሐ በቃ እንደማንወድቅ እርግጠኛ ስንሆን የምንገባበት ነገር ሳይሆን መልሰን ላለመውደቅ እንደ መድኃኒት የምንጠቀመው እንደ መፍትሄ የምንጠቀመው ነገር እንደሆነ መረዳት ያስፈልጋል ማለት ነው።
ሌላኛው እኛን የሚያሳስትበት መንገድ ደግሞ አይ እንዲበድልህማ እንደዚህ ወድቀ እንዲቆሽማ እግዚአብሔር አምላክ ይቅር አይልም የሚል። አሁን አታፍርም? ባለፈው ንስሐ ገብተህ ንስሐ አባት እንደዛ መክረው እንደዛ ተቆጥተው ገስጸው እግዚአብሔር አምላክ ከዛ በደል ከዛ ኃጢአት ይቅር ብሎ መልሰህ ኃጢአት ከሰራ በኋላ እግዚአብሔር ይቅር ይለኛል ብለህ እንዴት ታስባለህ? እግዚአብሔር ይቅር አይልህም የሚል ደግሞ ክፉ ሐሳብ በህሊናችን ይመጣል። ነገር ግን ይሄ ጠላት ዲያብሎስ እኛን ከሚያስትባቸው እኛን ከእግዚአብሔር ከሚለይባቸው ማሳሳቻ መንገዶች ውስጥ አንዱን እግዚአብሔር አምላክ እኛን ይቅር የማይልበት ምንም ምክንያት የለውም። እኛ ቅድም እንዳልነው እኛ ለመበደል እንደማይደክመን ሁሉ እግዚአብሔር አምላክ ለመማር አይደክምም፣ ይቅር ለማለት አይደክምም። የእግዚአብሔር ምሕረት እንደ ውቅያኖስ የጠለቀ ነው፣ እንደ ውቅያኖስ የሰፋ ነው፣ ከውቅያኖስም የበለጠ የሰፋና የጠለቀ ነው። ምንም ቢሆን ቀዝፈን የማንጨርሰው ማለት ነውና የኛ ኃጢአተኛ በደል ምንም ያክል ቢበዛ ከእግዚአብሔር ቸርነት ከእግዚአብሔር ምሕረት የበለጠ ሊሰፋ ሊበዛ አይችልም። እግዚአብሔር አምላክ እኛን ከመማር ወደ ኋላ አይልም። ትዝ ይላችኋል ደቀ መዛሙርቱ ወደ ጌታችን ቀርበው ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው አለ። 7 ጊዜ ነው ብሎ ጠይቁት ጌታችንን። ጌታችን 7 ጊዜ አይደለም 70 ጊዜ 7 ይቅር በለው አለ። 490 ጊዜ ማለት አይደለም ፍጹም ይቅር በለው ማለት ነው። ግን 490 ጊዜ እንኳን ቢሆን አንተ በቀን ወንድምህን 490 ጊዜ ይቅር በል ከተባልክ እኔና እናንተ በጣም ደካሞቹ ሰዎች በጣም ደካሞቹ ሰዎች ኃጢአተኞቹ ሰዎች በደለኞቹ ቂመኞቹ ክፉዎቹ ሰዎች በአንድ ቀን ውስጥ አንድን ሰው 490 ጊዜ ይቅር የማለት ግዴታ ቢኖርብን አይደለም እንግዲህ 490 አይደለም ፍጹም ይቅር በለው ማለት ነው ብለናል። ግን ቢሆን እንኳን ማለት ነው 490 ጊዜ ይቅር እንድንል ኤክስፔክት የምንደረግ ከሆነ በጣም ሩህሩህ በጣም ወዳጁ በጣም አፍቃሪ በጣም ይቅር ባዩ እግዚአብሔር አምላክ በቀን ውስጥ ምን ያክል ይቅር የሚለን ይመስላችሁ? እኛ ይሄን ያክል ይቅር የምንል ከሆነ እግዚአብሔር አምላክ ምን ያክል ይቅር ማለት አቅም ያለው ይመስላችሁ? አይደለ? ስለዚህ እግዚአብሔር አምላክ ምንም ያክል ይምራል ማለት ነው። ምንም ያክል ብንበድል በየቀኑ አይደለም ማለት በተለያየ ጊዜ አይደለም በቀን ውስጥ 1000 ጊዜ ብንበድል 1000 ጊዜ ኃጢአት ብንሰራ እግዚአብሔር አምላክ እኔና እናንተን ይቅር ከማለት ወደ ኋላ አይልም። ትዝ አይላችሁም? በረከቱ ይደርብንና ሙሴ ጸሊም በአንዲት ሌሊት 11 ጊዜ ንስሐ ገብቷል። በአንድ ሌሊት ማለት ነው 11 ጊዜ ንስሐ ገብቷል ሳያቋርጥ ተስፋ ሳይቆርጥ ማለት ነውና ይሄ እግዚአብሔር አምላክ በቃ ይሄን ያክል በድለ ይቅር አይልም። አንተ ያለህበት ጉድጓድ አንተ ያለህበት ቆሻሻ ታጥቦ የሚጠራ አይደለም የምትወጣ አይደለም የሚለው ስሜት የኛ ሐሳብ አይደለም፣ የጠላት ዲያብሎስ ሐሳብ ነው። ምንም አይነት ጉድጓድ ውስጥ ነው ወደቅ እሺ የት እንሄዳለን? ምን መሄጃ አለን? ምንም ያክል ብንበድል ምንም ያክል ብንጠፋ ምን ማምለጫ አለ? ወደ ማን እንሸሻለን ከክርስቶስ ውጪ? ምንም ያክል ብንቆሽ ምንም ያክል ብንረክስ ሌላ መሄጃ የለም። ድሮ በልጅነታችን ጥፋት አጥፍተን በደል ሰርተን ትምህርት ቤት ፈተና ወድቀን ምናምን ነገር መጥፎ የምንለው ጥፋት ካጠፋን በኋላ ሌላ ምንም መሄጃ ስለሌለን አንገታችንን ደፍተን እንደው እግዚአብሔር አምላክ ልባቸውን የወላጆቻችን ልብ እንዲያራራልን እየተማጸንን እናታችን ቤት አባታችን ቤት ተመልሰን እንገባለን። ሌላ መሄጃ የለንም። አሁን ምንም ያክል ብንበድል ምንም ያክል ብናጠፋ ከእግዚአብሔር ወዴት እንሄዳለን? ወደ ማን እንሸሻለን? ወደ ማን ይኬዳል? ከእግዚአብሔር ውጪ ምን ማምለጫ አለ? ወደ ማንም መሄድ አንችልም። መሸሻችን ማምለጫችን እግዚአብሔር ብቻ። ስለዚህ ምንም ያክል የበደልን ቢመስለን ምንም ያክል ኃጢአታችን የከረፋ ቢመስለን ከእግዚአብሔር ምሕረት የበለጠ እንዳልሆነ ተረድተን እግዚአብሔር አምላክ መሐሪ ይቅር ባይ እንደሆነ አስበን የእግዚአብሔርን ቸርነት እየተማጸንን እንደ ደም ቀይ የሆነ ኃጢአታችን እሱ እንደባዘቱ ነጭ ሊያደርጎ እንደሚችል አውቀን ከልባችን አምነን ወደ እግዚአብሔር መምጣት ያስፈልጋል። ይሄን ሊያሰናክል የሚታገለን ርኩስ መንፈስ ልንቃወሙ ይገባል ማለት ነው። እንደ ዋና የሚባሉ ሀሳቦችን ካነሳን ይሄን ያክል ከተነጋገርንባቸው እንደው ብዙ ጊዜ ከወንድሞች ከእህቶች በተለያየ አቅጣጫ የመጡ ጥያቄዎችን ቶሎ መልስ እንስጥና እንጨርስ። የመጀመሪያው ጥያቄ ንስሐ አባት እንዴት ነው የሚይዘው የሚለው ጥያቄ ነው። ንስሐ አባት ለመያዝ ምንም የተለየ አዲስ መስፈርት የለውም። ቤተክርስቲያን የምታስተምረው ትምህርት ምንድነው? የምንገለገልበት አጥቢያ ቤተክርስቲያን ቅርባችን የሆነ ሁሌ የምናስቀድስበት የምንሄድበት ንስሐ አባታችን በቀላሉ መቆጣጠር የሚችሉበት ቦታ ማለት ነው ላይ ሄደን ከአባቶች መካከል መርጠን መያዝ ነው። ምንድነው ቢቻል ወደ ሰንበት ትምህርት ቤት ቀርብ ብለን ወይ ደግሞ እዛ ቤተክርስቲያን ውስጥ ያሉ ሰዎችን አማክረን እንደው መምከር የሚችሉ መገሰጽ የሚችሉ እኔ ላለሁበት ሁኔታ የሚሆኑ አባት ማን ናቸው ብለን ጠይቀን መቅረብ ብንችል ጥሩ። ካልሆነ ግን ወደ እግዚአብሔር አምላክ ተማጽነን እንግዲህ ልቦናችን ያረፈባቸውን አንድ አባት አይተን እሳቸው ጋር ቀርብ ብለን ንስሐ አባት የለኝም ንስሐ አባት እንዲሆኑ ይፈልጋለሁ ብለን ከጠየቅን በኋላ ፈቃደኛ ከሆኑ ከእሳቸው ጋር ተዋውቀን እሳቸው እንደ ንስሐ አባት አድርገን መያዝ እንችላለን ማለት ነው። እንደ ቤተክርስቲያን ትምህርት መነኮሳት ለምዕመናን ንስሐ አባት እንዲሆኑ አልተፈቀደም። መነኩሴ ለመነኩሴ ነው ንስሐ አባት የሚሆነው። በሕግ የሚኖሩ ካህናት ቀሳውስት አግብተው የሚኖሩ ቀሳውስትና ካህናት እነሱ ለምዕመናን ቅርብ ስለሆኑ እነሱ ለምዕመናን ንስሐ አባት እንዲሆኑ ይነገራል። አሁን ላይ ብዙ መነኮሳት አባቶቻችን በከተማ ውስጥ ስላሉ በጣም ብዙ ምዕመናን ከመነኮሳት ጋር የንስሐ አባት የንስሐ ልጅ ሆነው ይኖራሉ። ግን እንደ ስርዓተ ቤተክርስቲያን ተገቢ አይደለም። እንግዲህ አባት ከያዛችሁ በኋላ ልቀቁ አንልም። ግን ለወደፊት ገና ንስሐ አባት የምትይዙ ሰዎች ካላችሁ በተቻለ መጠን ካህናት ቀሳውስት እንዲሆኑ ይመከራል ማለት ነው። ብዙ የተለየ አዲስ መስፈርት የለውም። በስልክ ንስሐ ብገባስ ለካህኑ መናገር ስለማፍር በወረቀት ጽፌ ቢሰጣቸውስ ምናምን የሚሉ ጥያቄዎች ይመጣሉ። ይሄ
ስርዓተ ቤተክርስቲያን አይደለም። ስርዓተ ቤተክርስቲያን አሁን ፊልም ላይ ምን አይታችሁ ከሆነ በተለይ በካቶሊክ ቤተክርስቲያን መካነ ንስሐ አላቸው፣ ንስሐ ቦታ አላቸው እና ንስሐ ቦታቸው በካህኑና በምዕመኑ መካከል መጋረጃ አለ፣ የሚጋረድ መጋረጃ ማለት ሳይተያዩ ነው የሚነጋገሩት። በኦርቶዶክሳዊ ቤተክርስቲያን ግን ካህኑና ምዕመኑ ፊት ለፊት ቁጭ ብሎ እንዲያወሩ ስርዓት የሚያዝ እንደ አይን ላይን እየተያዩ እንዲናገሩ ማለት ነው። ይሄ የሆነበት ምክንያት ደግሞ ምንድነው? ኃጢአታችን በደላችንን ስንናገር የሚሰማን የሆነ ሰቀቀን አለ፣ የሆነ ጭንቀት አለ አይደል? ያ ሰቀቀን ዋጋ ስላለው ያ ጭንቀት ዋጋ አንደኛ ያንን ኃጢአት እንድንጠላው ያደርገናል። ሰቀቀኑ በራሱ እንድንሳቀቅ ያደርገን ኃጢአት እንድንጠላው ያደርገናል። አንደኛ። ሁለተኛ ለእግዚአብሔር ክብርን ለመስጠት ለእግዚአብሔር ካለን ፍቅር የተነሳ ከሱ ጋር አንድ ለመሆን ካለን ጉጉት የተነሳ ያንን ሰቀቀን እየተቀበልን ነው፣ መስቀል እየተሸከምን ነው ማለት ነው። ያ የምንቀበለው ሰቀቀን በራሱ ዋጋ ያለው ስለሆነ ለካህናት ፊት ለፊት እንድንናገር ነው ስርዓተ ቤተክርስቲያን የሚያዘው። ከአቅም በላይ በሆነ ምክንያት ሩቅ ያሉ በአካባቢያቸው በአቅራቢያቸው ንስሐ አባት የላቸው፣ ለምሳሌ በስደት የሚኖሩ ወንድሞቻችን እህቶቻችን ግን ከአቅም በላይ ከሆነ ንስሐ ሳይገቡ ከሚቀሩ ከነ ኃጢአታቸው ከነ በደላቸው ከሚኖሩ በስልክም ቢሆን ንስሐ አባት ካህን ይዘው ጊዜ እስከፈቀደላቸው ጊዜ ድረስ ንስሐ እንዲገቡ እድል ሲያገኙ ደግሞ በአካል ሄደው እንዲናዘዙ ነው አባቶቻችን መምህራኑ የሚያስተምሩት ማለት ነው። ንስሐ ስንገባ እያንዳንዱን ኃጢአት በዝርዝር ነው የምናወራው፣ ጠቅላላ አድርገን ነው የምንናገረው ምናምን። ይሄ እንደየንስሐ አባቱ ነው። አሁን ይሄ አንዳንድ ሰው እኔ ያልሰራሁት ኃጢአት የለም በቃ ሁሉንም ኃጢአት ሰርቻለሁ አስሩን ተሽረ እንደዚህ አይነት ንስሐ የለም። እንደዚህ አድርጋለሁ ብለን እናገራለን። ግን ያ ኃጢአት እንዴት እንደሰራ በጣም ታሪኩን ቁጭ ብለን ከስረ መሰረቱ መናገር ላይጠበቅብን ይችላል። አንዳንድ ንስሐ አባቶቻችን እንድናገር ሊያዙን ይችላሉ። ካዘዙን እናገራለን፣ እንደየንስሐ አባቶቻችን ሁኔታ ማለት ነው። አንዳንድ አባቶች ደግሞ ዋና ነጥብ ሊጠይቁን ይችላሉ። የንስሐ አባታችንን ፕሪፈረንስ አይተን እንደሳቸው ሁኔታ እንደሳቸው ፍላጎት መናገር እንችላለን ማለት ነው። ጾም ውስጥ ንስሐ መግባት ይቻላል ወይስ አይቻልም? አትግቡ የሚል ክልከላ ቤተክርስቲያን የላትም። ግን የሚጠቅመን ጾሙ ሳይገባ በፊት በቅበላ ጊዜ ንስሐ ገብተን ተዘጋጅተን ጾሙን የአዋጅ ጾማት የንስሐ ጾማት አይደሉም፣ የበረከት የትሩፋት ጾማት ናቸው። በረከትን ለማግኘት ከእግዚአብሔር ጋር ለመታረቅ ለመሆን የምንጾማቸው ጾማት እንጂ የቀኑና ጾማት ስላልሆኑ ቀድመን አሁን አንዳንድ ሰው በፍስክ ጊዜ ላለመጾም ብሎ ጾም እስኪገባ ይጠብቃል። እንደዛ እንዳይሆን አስቀድመን ተናዘን ቀኑናችንን ጨርሰን ከዛ በኋላ በሙሉ ልብ ሆነን ከእግዚአብሔር ጋር ለመጾም ማለት ነውና እንጂ ከነ ኃጢአታችሁ ከነ በደላችሁ ኑሮ አትልም ቤተክርስቲያን። አስቡት፣ አብይ ጾም 50 ቀን 50 ቀን ንስሐ መግባት ተከልክሎ ከዛ በኋላ በዓለ 50 ቀን ይመጣል። 50 ቀን ንስሐ መግባት እንደዛ አይደለም ቤተክርስቲያን፣ እንደዛ አታዝም። ቀኑናው ሊለያይ ይችላል ነው እንጂ ቤተክርስቲያን በጾም ወራት ንስሐ መግባትን አትከለክልም ማለት ነው። ቀኑና እየፈጸምኩ እያለ ኃጢአት ብሰራስ የሚል ጥያቄ ይመጣል። አሁን አንድ ሳምንት ቀኑና እንድንፈጽም ተሰጠን። ያቺን ቀኑና በምንፈጽምበት በአንድ ሳምንቱ ሳንፈታ በፊት ኃጢአት ሰራን። ምንድነው መፍትሄው? በቃ ቀኑና ላቋርጠው እንዴ ዝም ብዬ ልቁረብ እንዴ የሚሉ ጥያቄዎች ይመጣሉ። እንደዛ ሲሆን ምንድነው የምናደርገው? በመሃል ንስሐ አባታችንን ማግኘት ከቻለን ጥሩ፣ ካልሆነ ግን ቀኑናችንን በተባለው መልኩ ዝም ብለን ስንፈጽም እንቆይና ልክ ልንፈታ ንስሐ አባታችን ጋር ስንሄድ አባታችን ባለፈው የሰጡኝ ቀኑና ጨርሻለሁ፣ ነገር ግን ቀኑናዬን በመፈጽምበት ጊዜ ላይ እንደዚህ አይነት ኃጢአት ሰርቻለሁ፣ እንደዚህ ድካም ገጥሞኛል፣ ምን ላድርግ እንላለን። ንስሐ አባታችን ተጨማሪ ቀኑና ያስፈልጋል ብሎ ካሰቡ ይሰጡናል። አይ እግዚአብሔር ይፍታ ማለት ይሻላል ካሉ ስልጣኑ ይሳቸው ነው። ስለዚህ ሳንናገር ግን አንቀርም ማለት ነው እና ልንፈታ ስንሄድ ቀኑና በምንፈጽምበት ጊዜ ሰራናቸውን ኃጢአቶቻችንን ለካህኑ እንናዛለን ማለት ነው። ኃጢአቴን የጠላሁት አይመስለኝም፣ ውስጤ ለኃጢአቱ ጥላቻ አይሰማኝም፣ ግን በቃ ንስሐ መግባት እንዳለብኝ ስለሚሰማኝ ደግሞ መናዘዝ ፈልጋለሁ ምንል ከሆነ ደግሞ ምንድነው የምመክረው? ሰው ወደ እውነተኛ ንስሐ ከመሬት ተነስቶ መድረስ አይችልም። ወደ እውነተኛ ንስሐ ለመድረስ መጀመሪያ ትራያል ኤንድ ኢረር ያስፈልጋል። እየወደቅን እያስመሰልን ቢሆንም ማለት ነው የውሸት ንስሐ እየገባን ወደ እውነተኛ ንስሐ የምንደርሰው እንጂ ከመሬት ተነስተን በመጀመሪያው ሙከራችን እውነተኛ ተነሳሂ መሆን አንችልም። ስለዚህ የጠላችሁት ባይመስላችሁ እንኳን መናዘዝን መለማመድ በጣም ጥሩ ነገር ነው። ስለዚህ ንስሐ አባት ጋር መሄድን ኃጢአትን መናገርን መለማመድ ጥሩ ነው። ልክ እንደዛ ስንናዘዝ ኃጢአታችንን ክፉ እንደሆነ አስሬ ሲነገረን አስሬ ስንናገረው እኛ ራሳችን ያን ጊዜ ያንን ኃጢአት የመጥላቱን ነገር ገንዘብ እናደርገዋለን እንጂ እንደው ከመሬት ተነስተን በአንዴ ጥሩ ተነሳሂ መሆን አንችልም ማለት ነው። እንደዚህ ተመሳሳይ ጥያቄዎች ይነሳሉ። ከንስሐ ከገባን በኋላ ስጋው ደሙን መቀበል ግዴታ ነው። ንስሐችን ፍጻሜውን እንዲያገኝ እንዲታተም ኃጢአታችን በደላችንን ተናዘን በስጋው ደሙ መታተም ይኖርብናል ማለት ነው። ምናልባት ያላነሳናቸው ብዙ ሐሳቦች እንደሚኖሩ አስባለሁ፣ ግን በጣም ብዙ መምህራን ያስተማሩበት ርዕሰ ጉዳይ ስለሆነ ከዚህም በኋላ ነው በሌሎች ርዕሰ ጉዳዮች የምናነሳው ርዕሰ ጉዳይ ስለሆነ ብዙ መጫን ላይ ያስፈልግ ይችላል። ምናልባት አንድ ጥያቄ ለመጨመር እንዴት ነው ኃጢአታችን የምናዘው ለሚለው የግብጽ መምህራን ካስተማሩት መካከል ግብጽ ቤተክርስቲያን ላይ እንዴት ንስሐ እንግባ የሚለውን በተመለከተ የተዘጋጁ ጥቃቅን መጽሐፎች አሉ፣ በቃ በስነ ስርዓት የሚያስረዱ ማለት ነውና ንስሐ መግባትን በተመለከተ ካስቀመጧቸው ጥሩ መንገዶች አንዱ ንስሐችንን መናዘዝ ስንጀምር በጣም አደገኛ ከምንለው ኃጢአት ጀምረን
ከዛ በኋላ ወደ ቀላል ኃጢአት መሄድ ነው የሚሻል፣ ዲሰንድ ማድረግ ማለት ነው። ቀላል ኃጢአት እየተናገርን ከሄድን በኋላ ከባድ ኃጢአት መናገር ሊከብደን ልንፈራ እንችላለን። አንዴ ግን ከባድ የሚባለው ኃጢአት ከተናገርን በኋላ ከዛ ያንሳል ብለን የምናስባቸውን ኃጢአቶች ለመናገር አይከብደንም። ኃጢአት ትልቅና ትንሽ የለውም፣ ግን እኛ ህሊና ውስጥ በጣም ከባድ በጣም ቀላል ብለን የምናስባቸው ኃጢአቶች ስላሉ ማለት ነውና በዛ መልኩ ኃጢአትን በደልን መናዘዝ ይቻላል ማለት ነው። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ለሁላችንም የንስሐ ልብ ሰጥቶን በእግዚአብሔር ፊት ማልቀስ የሚችሉ አይኖችን አድሎን በቸርነቱ በምሕረቱ ጎብኝቶን በሰማያዊት ኢየሩሳሌም እንዲያሰባስበን ቅዱስ ፈቃዱ ይሁንልን። የልቦናችንን ደጅ በቸርነቱ ይክፈትልን። ወስብሐት ለእግዚአብሔር። ይቆየን።